ተወልጄ ያደግኩት አርሲ ልጣና ሻሸመኔ ትንሽ በሚባል ድምፅሽን ሀገር ነው። ጮክ አታደርጊም ማሪ? አይሰማም እኮ በደንብ። ውዴ አይሰማም? አዎ እንደሱ። አዎ ውዴ አይሰማም ባልሽበት ድምፅ። ስሜ ሳዲያ መሐመድ ይባላለሁ። እንዲሁም ቤተሰቦችም የሀቡ ቤተሰቦች የሚታቆኝም ማታቆኝ ያው እንድታቆኝ ዛሬ በደንብ ማለት ነው እና ሀቡ ከመጀመሪያ ከገጠር ወይ ከፍቅር ኧረ ከፍቅረኛሽ ብቻ ማሪ፣ ከልጅነትሽ ሳይሆን ፍቅረኛሽን ከተዋወቅሽበት ቀን ብቻ ጀምሪልን ማሪ። እሺ። በ1999 ነው የተዋወቅኩት። የት ትውውቃችን አዲስ አበባ ምግብ ቤት የት እንደተዋወቃችሁ በዝርዝር ነው የምንፈልገው። ነው። እኔ ለትምህርት አዲስ አበባ መጥቼ አጎቴ ጋር ነበርኩኝ። በመጣሁት አመት ከ8 ወር ከሆነኝ በኋላ እዛ ሰፈር እሱ ሱቅ ተከራይተው ወደዛ ሰፈር መጥቶ ነበር እና በዛ አጋጣሚ ከቤት አንወጣም። አጎቴ በጣም ሃርድ ነው፣ ከቤት አያስወጣንም። ሁሉም ነገር አስቤዛ፣ ሁሉም ነገር የሚመጣ ቤት ነው እና አጋጣሚ አንድ ቀን እሱ እኔ አመት ከ8 ወር ከቆየሁት በኋላ እዛ ሰፈር መጥቶ ሱቅ በተከራዩት ወቅት እኔ ደግሞ ድንገት ወጣሁኝና የሆነ የአዲስ አበባ ውስጥ ዕቃ አጥቤሽ ምናምን ነገር የቱቦ ውሃ ምደፊ አለ እና እሱ ውሃ ይዤ እንደዚህ ከግቢ ድንገት ወጥቼ ያን ደፍቼ እንዲቀና ብዬ እንትን ስል ሱቁ ላይ እንደዚህ ቆሟል እና እኔ ወጥቼ አላውቅም። ያን ሁሉ አመት ወደ ውጭ ማንወጣም፣ የሚመጣ አስቤዛም ቤት ድረስ ነው። ምንም ልንገዛ ለምንም አይነት ነገር አንወጣም። በዛ ምክንያት ድንገት በወጣው ቀን ነው ያየሁት፣ እሱም ያየኝ እና በዛን ሰዓት ምን እንደተፈጠረ አላውቅም ሀቡዬ እና ደነገጥኩ። በቃ ለምን ምንም አይነት በቃ እኔ ከቤተሰቦቼ በነበርኩበት ጊዜም ከሀገር ስወጣም አጎቴ ጋር ባለውበት ሰዓትም እየተዋወቅኩትም ሰውም አልነበረም። ያው እንደነገርኩሽ እኛም ከቤትም አንወጣም። በዛ ምክንያት እኔ እንጃ አላውቅም፣ ብቻ ምን አይነት ስሜት ነው ብዬ ደንግጬ ብቻ ገባሁት ወደ ውስጥ ማለት ነው። እሱም እንዲቀና ብለው አየኝና ወደ ውስጥ ገባሁ። ከዛ ከገባው ቀን ጀምሮ ወደ ቤት ከገባውበት ቀን ጀምሬ አልወጣም። ነገር ግን ሁልጊዜ እሱን ማሰብ ነው በቃ ስራዬ በሙሉ ማለት ነው። አሁን ወጥቼ እንዳላገኘው ምንም የሚገዛበት ምክንያት ለምን ሱቅ እንደሚሄድ ምንም አይነት ምክንያት የለኝም። በምን ምክንያት ነው ሱቅ መሄድ የምችለው? በዚህ አጋጣሚ በቃ የሆነ ዕቃ ከቤት ማለቅ አለበት እሱን ለማየት ወይ የሆነ ነገር ምክንያት ይዤ ሱቅ ካልሄድኩኝ እንዴት ነው መሄድ የምችለው የሚለው ነገር እንትን ስላልኩኝ ከዛ ቤት ውስጥ በጣም ብዙ ጊዜ ዘውትር የሚፈልገው አጎት የሆነ አምቦዋ የሆነ ማማ ወተት ምናምን ነገር እንደዚህ እንትን ይላል እና እሱ ከሰዓት ያን ማማ ወተት ገዝቶ መጥቶ ዕቃውን የተቀበልኩት እኔ ነኝ። ከዛ ያንን ዕቃ ተቀብዬ ማማውንና እንትን ምንድነው አምቦዋ ከውስጥ ደበቅኩት ሱቅ ለመሄድ ማለት ነው። ከዛ ስደብቀው በኋላ ላይ እሱ ቁጭ ብሎ ምናምን እንደዚህ በቃ አሁን ከሰዓት መቀመጥ ፈልጋለሁ ምናምን አለና ቡናውን ቆልቼም ብዬ እንትን ካልኩ በኋላ እንዴ ባባኮ እንትን ወተት እኮ አላመጣህም አልኩትኝ። ከዛ ስለ ኧረ አምጥቻለሁ ክችች በፍጹም የለም እኔ ወተቱን ደብቄዋለሁ። ለምን ሱቅ መሄድ ስለፈለኩኝ እሱን ማግኘት ስለፈለኩኝ ማለት ነው። ከዛ በቃ እሺ ችግር የለውም እንቺና ገዝተሽ ነይ ምናምን ነገር አለኝ። ከዛ ስለኝ ሀቡ ደስታዬን ምን ብዬ ልንገርሽ? በቃ እዛ ቦታ ለመሄድ ብቻ የተደሰትኩት ደስታ አይደለም። ከዛ ብሩን ተቀብዬ ሱቅ ሄድኩትኝ። ሲሄድ እሱም አልነበረም። እሱ ተከራይቶ ያለበት ሱቅ ከእህቱ ጋር ነው የሚሰሩት እና ያ ሱቅ ደግሞ እህቱ ተቀምጣለች። ከዛ ሲሄድ እሱን አላገኘሁትም። ወይኔ እሱን ለማግኘት ብዬ ስንት ዕቃ እንትን ብዬ አባክኜ እዚህ ድረስ መጥቼ የለም ሀቡ እንዴት ተናደድኩ ብታይ ምን ብዬ ልንገርሽ? ከዛ ልክ ሊመለስ እንደዚህ እንትን ማማ ወደ ስጭኝ ብዬ ከስራ ምን ሆነሽ ነው ተናደሻል ምናምን ነገር አለችኝ። አይ ምንም ነገር አልሆንኩም እንደ ሰላምታ አይቀድምም እንደ ምናምን ስትለኝ አይ ምንም ነገር አልሆንኩም ዕቃ ምናምን ፈልጌ የፈለኩት እንትን ማማ ነበረ ስጭኝ በቃ ብዬ ከዛ ማማ ሰታኝ
በንዴት እንትን አምቦዋ ረስቼ ተመለስኩኝ ተናድጄ ማለት ነው ከዛ አምቦዋን ረስቼ ሲመለስ እንደ ወተት ብቻ እኮ ነው ይዘሽ የመጣሽው የት አለ አምቦዋ ምናምን ነገር ሲለኝ ጊዜ ወይ በቃ እሺ ይቅርታ ምናምን ብዬ ተመለስኩኝና እሱን ሊገዛ ሄድኩት እኔ ድጋሜ ወደዛ ተመልሼ ሲሄድ ከዛ እሱ ደግሞ የሆነ ኤርፎን ምናምን እንደዚህ ሰክቶ ከላይ ወደ ሱቅ እየመጣ ነው የሆነ ሂቃ ከንትን ከመርካቶ ሂቃ ምናምን ነገር ይዞ ከእህቱ ባልጋ አንድ ላይ ሆኖ ሂቃ ነገር ይዞ እየመጣ ነበርና ልክ እሱን ሰሪ ረስቼ እንደተመለስኩኝ ወደ ሱቅ ሲሄድ ድጋሜ ፊት ለፊት ተገናኘን ወይኔ እንዴት ደስ እንዳለኝ በቃ እንዴት እንደተደሰትኩኝ ምን ብዬ ልንገራችሁ በቃ አላቅም ደስታዬ ወደር የለውም በቃ በምክንያት ነው ማማኑ ወስጄ አምቦዋን ረሳሁት ምናምን ብዬ ከዛ በቃ ደስ ያለኝ ከዛ ወደዛ ሲሄድ እሷ ቅድም እኮ ተናደሽ ነበር አሁን ግን ደስ እያለሽ ወኔ ደስታ ፊት አለ ምን ሆነሽ ነው የተናደሽበት መጀመሪያ ነበረ ምን ተፈጥሮ ነው ምናምን ነገር ስትለኝ አይ ምንም ነገር አልተፈጠረም አልኩ ሀውዬ ድጋሚ አምቦዋው ረስቼ ሲሄድና ከዛ እሱን ሳገኝ ቀላል ደስ አላለኝ ወላሂ አዚም ምን ብዬ እንደምነግርሽ ከዛ በኋላ እንትን አልኩኝና ሰላም ብዬ ምን ሆነሽ ነው ምናምን ነገር አይ ምንም አልሆንኩም የሆነ ይቀረስቼ ነበር እሱን ተመልሼ ወስጄ እየሄድኩ ነው ሰላም ነው ግን አልኩት ሰላም አለኝ ምንም በቃ ምንም አልመሰለው እኔ ብታይ በዛ ሰዓት ልቤ እንዴት እንደሚመታው ብታይ አቡ እንቀጠቀጣለሁ ብታይ አረ እንደው አንዳንዴ ወላሂ በቃ ጂል ነው የሆንኩት በቃ ታውቂያለሽ ከዛ ያ ቀን እንትን አልኩት ያንን የረሳሁትን ቃሉን ተቀብዬ ወደ ቤት ተመለስኩ ከዛ በኋላ ላይ እንደዛ ሲልስል መጨረሻ ላይ ሌላ ቀን በምን ምክንያት ላገኝ እኔ ብቻ ነኝ እየተሰቃየው ያለሁት ወይስ ይሄ ሰውዬ በቃ እኔ ጋር የሚሰማው ነገር እሱ ባለ የሚለው ነገር ጥያቄ እየሆነብኝ መጣ ከዛ በቃ ጧት ቀን ማታ እሱን ማሰብ ነው ምንም አይነት ነገር በቃ ሐሳብ የለኝም ካሁን ማች አገኘው እንዴት ላገኝ የሚለው ነገር በጣም እንትን አልኩትኝ ከዛ የሆነ ጊዜ እንደዚህ ሳየው ልብስ ውጪ ላይ ነው የምናጥበው ከዛ ልብሱን እያጠብኩ ያለ የኛ እንትን ግቢ ውስጥ ልብስ የምናጥብበትና እነሱ የተከራዩበት ሱቅ አጠገብ ላጠገብ ነው መሐላችን ምንድነው ያለው እንደ አጥር ነገር ነው መሐላችን ያለው ግርግዳ አንድ ላይ ነው በቃ ምንም እንትን መሐላ የለም እነሱ የተከራዩበት ሱቅ ግርግዳ አንድ ላይ ነው ከዛ በኋላ ሀቡ የሆነ እንደዚህ በቃ እንትን ብዬ ልብስ እያጠብኩ ጎንበስ ብዬ ቀናስን ምናምን ተሰል በቀዳዳ አሾልኮ እንደዚህ ሲያይ አይል ላይ ተገጣጠም እንዲሾልኮ ማለት ነው ከዛ በኋላ ደፋ እንደዚህ እንደያስኩኝ እንዴ አንተ ምንድነው የምታረጋው አልኩትኝ ከስለው ለምንድነው እንደ በፊቱ አትመጭም ጣፍተሻል ምናምን ነገር አለኝ ከዛ ስለኝ አይ እኔ ቃቆ ለመግዛት ራሱ አንወጣም እንዲ ነው ምናምን ብዬ አጋጣሚ እነሱን ቤት አልነበሩም ብቻዬን ግቢ ውስጥ ልብስ እያጠብኩ ነበር ከዛ በኋላ ተውኩኝ በዛው ቅስበት እሱንም አገኘው ደስ አለኝ በኋላ ላይ ተመልሼ እሱን እንዳለ ተውኩኝና አሃ በቃ እኔ ጋር ብቻ አይደለም እሱ ጋር የሆነ በቃ እንትን አለ ብዬ በቃ የሆነ ስሜት አለው ብዬ ማሳውን በቃ ይበልጥ ደግሞ እንዳስብ አደረገ ይበልጥ ማለት ነው ከዛ በኋላ ላይ ደግሞ በቃ እንደዛ ያን ሀቡ ሳምንት በሙላ ቤቱን ሱቁን ተከራይተው እዛ በቆዩ በሳምንት ምንም አይነት ነገር ለምን አስተፍሩላ ምንም ሳይወጡ በፊት ከዛ ስንል ጭራሽ እኔም አልወጣም እሱም ሊያገኘኝ አልሞከረም ምንም እንትን አላልኩም በመሃል እንትን ተነስቶ አጥር ተነስቶ ግርግዳ አንድ አደረጉ ከዛ ግርግዳ አንድ ሲያደርጉ ይሄ ግርግዳ ምንም አይነት በቃ ሾልከሽ ለማየትም ለምንም አይመችም በቃ እንዴት ሆኜ ማግኘት እንደሚችል ራሱ አላቅም ከዛ በኋላ ላይ መጨረሻ ላይ ማድረግ ያለብኝ በቃ እነሱ ሲወጡልኝ ይሄንን ግርግዳ እንደምንም በቃ አፈር ነው ብቆፍር ምንም ብልም አገኘዋለሁ በቃ አልኩትኝና ራሴ ቁፋሮ ገባ ግርግዳው መቆፈር ገባሁት ሀቡ እየሰማሽኝ ነው ከዛ ግርግዳውን ቁፋሮ ሲገባ እሷ ስትወጣልኝ ለምን እሱም ደግሞ በጣም ኃይለኛ ነበረች
ያው ባለቤት አጎቴ ብቻ አይደለም እና ከባድ ነው ያኔ በጣም ሁኔታው በጣም ከባድ ነበር እዛ ባለውበት ሰዓት በቃ ሁለተኛ ተጨማሪ ስቃይ ደግሞ እሱን እየወደድኩበት ከዛ ምንም ነገር እንትን ሳልለው በቃ ግድግዳውን ጀመርኩት ሀቡዬ ክብሪትዬ ቴንክ ዩ ሶ ማች ማይ ላቭ ክበሪልኝ ጀመርኩት ግድግዳውን መቆፈር ጀመርኩ ከዛ ለካ እነሱ ለመውጣት ቀጠሮ ላይ ናቸው ሱቁን ለመልቀቅ እንትን ቢሎ ተዘጋጅቷል አሁን እንትን ስል እሷ ስትወጣልኝ ግድግዳውን ጀምራለሁ ስትመለስ ከበቱን የሆነ በውስጥ የልብስ ከበት አለ እሱን እመልስበታለሁ ከዛ በኋላ በቃ እንትን አልኩትኝና እንደምንም አርጌ የሆነ እጅ ማስገባ የሆነ እሱን ማግኝበት መንገድ አገኘሁት ከዛ በኋላ ላይ እኔ እንደዚህ መቆፈሬን ነው ማቀው ለካሱ ደግሞ በዛ በኩል እሱ ጀምሯል ሀቡ በውስጥ በኩል ከዛ ልክ እንደዚህ ቁፍር አድርገን ለሁለት ቀን ፈጀብኝ ያንን እንትን ግድግዳ እንትን ቦታ ለማውጣት 2 ቀን ፈጀብኝ እኛ ፊልም ላይ ነበር የምናውቀው ግድግዳ የሚቆፍሩ ለመገናኘት ሀቡዬ ወላሂ ከሷ አንደበት አንድ ቀን ልትሰሚ ትችያለሽ እና ከዛ በኋላ እንትን ስል ልክ እንደዛ እንደጀመርኩኝ ለካሱ በውስጥ እንትን ብሎታል የሆነ ሂቃ ያነሳ እሱ እንትን ብሏል ለምን መሐላችን በፊት እሱ አጥሩን እንዲፈቀቅ ያረገ ነበር የሚያናግረኝ አጥር ነገር ነበርና ያ አጥሩ ተዘግቶ ግድግዳ አንድ ሲያደርጉ ያፈርሶ በመሃል እሱ ፈርሶ አንድ ሲያደርጉ በቃ እኔ ያለኝ አማራጭ ይሄንን እንትን ማለት ነው ቀን ተቆልፎብን ነው እኔም አልወጣም ሁሉ ነገር በቃ እንደ እስር ቤት ነው ያለውት እንዴት ነው ማግኘት የምችለው ከዛ በኋላ መጨረሻ ላይ እንዴ ፈቀቅ ሲያረጉ ለካ በውስጥ እሱ ስለጀመረ ቀለለኝና ከዛ ፊቱን እንደዛ ወደ ፊት ለፊት ወደ ሱቁ ፊቱን እንደዚህ አዙሮ ቁጭ ብሏል ልክ ጄን እንደዚህ ሳስገባ ብቻ ጭንቅላቱን ያገኘው ዝልል አለና ከእንትኑ በመስኮቱ ወጥቶ ወደ ውጪ አረ እኔ ነኝ ምን ሆነህ ነው ምናምን ነገር አልኩት እንዴ እኔ እኮ አይጥ መስሎኛል ምን ሆነሽ ነው በዚህ ሰዓት ምናምን ነገር አለ ከዛ እንዴና እኔ ማውጫ መግቢያ አጣሁት እንደገና ደግሞ እንትኑን ቆፍሮ አነሱና ያቺ በቀዳዳ እንትን በአጥር የምንገናኘውም ተዘጋ እንዴት ላገኝ አልኩት ከዛ ስለው በቃ ችግር የለውም ዋና መገናኘታችን ነው ያው ከሳምንት በኋላ ይሄን ሱቅ ለቀን እንሄዳለን የሆነ ደብዳቤ አዘጋጅቼልሽ ነበር እሱ ልሰጥሽ ነው በነገራችን ላይ አልዋሽሽም እኔ ራሴ ጀምሬ ነበር አለኝ እሺ ስጠኝ አልኩት ከዛ ያን ደብዳቤ ሰጣኝ በሳምንቱ ያን ሱቅ ለቆ ወጡ ከዛ ሀቡ አንደኛ ነገር እዛ ቤት በጣም እየተሰቃየሁ ነው ያለሁት እኔ ከዛ ቤት እንዲወጣ እሱ ሰበብ አድርጎልኝ ሊሆን ይችላል ብዬ ነበር እንትን ስለ ነበረው በቃ ታውቂያለሽ የሆነ እስር ቤት እንዳለ ሰው ታውቂያለሽ ዘመድ ቤት መኖር ማለት ነው ከዛ በኋላ ላይ መጨረሻ ላይ በቃ ያንን ደብዳቤ ሰጥቶኝ ምን ብሎ ሱቁን ለቀቁት መች ምንለቅ አናቅም ግን ሳምንት ነው የተሰጣን እንወጣለን ምናምን ብሎኝ በቃ ደብዳቤውን ተቀብዬ በቃ በዛ መጽናናት ጀመርኩኝ ምንም ነገር መልስ ሳይሰጠኝ ሄዱ በስንተኛ ቀን እንደዚህ የሆነ ቆሻሻ ነገር ይዤ ወጥቼ በባልዲ እንደዚህ ወደ ቱቦ ልደፋንት ስል ሱቁ ታሽጓል ከዛ በቃ ታውቂያለሽ የሆነ በቃ እንዴት መሰለሽ ላታገኝ የመጨረሻ በቃ ለመጨረሻ እንደ ይሄ ሰው እኔ ከዚህ በፊት ሰው ቀርቤ አላውቅ ሰውም ቀርቦኝ አያውቅ ለምንድን ነው ግን ይሄ ሰው የተዋወቅኩት ምናምን አልኩትኝ እዚህ ጋር ለመሰለሽ ሳልፍ የነበረው እንትን ስለነበረው በቃ እሱ ሰበብ አድርጎኝ እንደው ከዚህ ቤት ቢያስወጣኝ የሚለው ተስፋ ነበረኝ የሱ መሄድ ደግሞ የበለጠ ተስፋ እንዲቆርጥ አደረገኝና ከዛ በዛው እንደዛ እንዳለው ወጡ በወጡት በ15 ቀን ከሆናቸው በኋላ የሆነ ጥቁር ጃኬት ለብሷል ቲሸርት ምናምን ነገር ከዛ በወጡት በ15 ቀን ተመልሶ እዛ ሰፈር መጣ በወጡት በ15 ቀን ከዛ በር ይንኳኳል ስወጣ ማንም ሰው የለም
ይንኳኳል በር ሲወጣ ማንም ሰው ግቢ የግቢ በር ማለት ነው። ከዛ ስለው ማንነት ምናምን ስለው እስኪ በር እየተንኳኳ ነው ውጪ ምናምን ነገር ሲያይ ሱቅ ያዘዛችሁ ነገር አለ እንደ ምናምን አልኩትኝ። አይ ምንም ነገር የለም ምናምን ስሎኝ ከዛ ሲወጣ እኔ ሌላ ሰው ከመጣ አውቃለሁ የዚህን ቤት ባህሪ ነግረሽኛል ያለሽበት ሁኔታ ስለማቅ ለዛ ብዬ ነው እየተደበቅኩ እንትን ያልኩትኝ ምናምን ብሎ ከዛ ሲመጣ ሲም ካርድ እቺ ሞባይል ታውቂያታለሽ ምንም ነገር እንትን የሌላት ኖኪያ ከዛ እሱም ብሎ ሲም ካርድ አስገብቶ ምን ብሎ በቃ እኔ መገናኘት ስለማንችል መውጣትም ስለማንችል ሱቅ ለመምጣት ራሱ ከባድ ስለሆነ በዚህ ቢያንስ እንገናኛለን ግን በአላህ ተጠንቀቂ ለምን እኔ ወንድ ነኝ ቢያንስ እዚህ ቤት ደግሞ ያልሽበትን ሁኔታ የምታውቂው አንቺ ነሽ እኔ ስታናግሪኝ ብቻ እንትን በይ ከዛ ውጪ ሲሙን አውጪ ምናምን ብሎ እሱን አምጥቶልኝ ይሄ ሰላም ብሎ ወላሂ ሀቡዬ በቃ እንትን ብዬ በቃ ተንጠልጥዬ በቃ ብታይ ታውቂያለሽ የሆነ በቃ ተስፋ እየኖረኝ ከዛ ቀጠልኩኝ ስልክ ቁጥሩም አለው የራሱን ስልክ ቁጥር ሴቭ አድርጎበታል ከዛ ስልኩን እንትን አልኩትኝ እነሱ ሲወጡ እነሱ እንትን ሲኖሩ የሆነ ቦታ ቆፈርኩ ስልክ እያስቀመጥኩ ሳይኖሩ እንደ ልቤ እያናገርኩ እያወራሁ ከዛ እንትን አልኩትኝ ስንል መጨረሻ ላይ እኔ አሁን 2 ዓመት ሊሞላኝ አካባቢ እነሱ ጋር እኔ ከቤ እንትን ወደ ውጪ ካልሄድኩኝ አለች ያጎቴ ምስት ማለት ነው ሀቡዬ ቤት ውስጥ ምንም ነገር ያጣችሁ ነገር የለም ቼክ ነው የሚቆረጥላት ምንም ነገር አጎቴ አስመጪና ላኪ ነው ምንም የጎደላት ነገር የለም የሆነ ቅብጠት ታውቂያለሽ እኔ ለትምህርት ተብዬ እዛ ቤት የተላኩት ወይ ትምህርትን አልተማርኩ ወይ የሆነ ስራ አልሰራሁት ይሄ ሁሉ ዓመት እዛ ቤት ብቻ ዝም ብዬ ቁጭ ብዬ ሳገለግል ነበር የቆየሁት ከዛ በቃ እሷ መሄድ ጀመረች እኔም ደግሞ በቃ አይደለም ይሄንን ሰበብ አግኝቼ ይቅርና እሷ ብትሄድ ራሱ እንትን ይላለው ስለዚህ ችግር የለውም ምናምን ብዬ በቃ እሷ ፕሮሰሱን ጀምራ ምን ብላ በአስተካክላ እንትን ባለችው ቁጥር እኔም ተዘጋጀሁ ያለኝ ቡትቶዬን በኩርቱ ፌስታል ሰብስቤ ወይ ሰው ቤት መግባት ወይ የሆነ ነገር መሆን እወጣለሁ አልኩት በቃ ከዛ ተነሳው እሷ ልክ እንደ ዛሬ እሷ በተሳፈረችው እኔ ነገሮቹን ላሳጥርልሽ ብዬ ነው ሀቡዬ እሷ ልክ እንደ ዛሬ እሷ በተሳፈረችው በበንጋታ እኔ ሚቃየን ይዤ ወጥት አዲስ አበባ ውስጥ የት ልሂድ የት ልሁን የት ልግባ ምንም የማውቀው ነገር የለም ለምን አልወጣማ ከቤት አልወጣም የመጀመሪያ ነው ከቤት መውጣት ዝም ብዬ ፌስታሌን ይዤ መንገድ ለመንገድ እንከራተታለሁ ከዛ ስራ ፈልገሽ ነው አለኝ አንዱ እንደዚህ ተጠግቶኝ አዎ በእናትህ ስራ ፈልጌ ነው ምናምን ነገር አይ ሰው ቤት ትገቢያለሽ አለኝ ችግር የለውም ማንኛውም ነገር ይሁን ልግባ አልኩት ለሱም አልደወልኩም የሆነ ታውቂያለሽ በቃ እንትን ተሰማኝ ልክ ገና ለገና ወደደኝ ብዬ እሱ ላይ የሆነ ለመጠጋት የሚፈልግ ሰው ያስመስልብኛል አልፈልግም አልኩና እሱ ጋርም አልደወልኩም ከዛ እሱና ያንን ደላላውን አናግሬ መንገድ ላይ አጋጣሚ ባገኘሁት ከዛ የሆነ ቤት ግቢ አለኝ ስንት ነው ግን ደሞዝ አልኩት 30 ብር አለኝ ምን አልኩ 30 ብር እሺ ችግር የለውም አልኩትኝና ገባሁ ከዛ በኋላ ገብቼ እዛ ቤት ሲገባ አንድ ልጅ አላት ከዛ ልጇን እያሳደግኩኝ ምን እያልኩ እሷ ደግሞ የራሷን ስራ እንትን እያለች የቀጠረችኝ ሴትዮ ባልም የላትም አንድ ልጅ አላት እንደዛ የሆንኩ በመጨረሻ ላይ የሆነ ጊዜ ሲሜንስ አስገባ ወደ 130 የሚሆን ሚስኮል እና ሜሴጅ ማአት በቃ ምን ሆነሽ ነው ለምንድን ነው የጠፋሽው በቃ የሆነ ምንድነው የስኪል በቃ እኔ እንጃ ጭንቀቱ በቃ ታወቀኝ ከዛ ካርድ ሞልቼ ምን ብዬ ሴትዮን ካርድ ሞይልኝና ሊደውልልኝ ወይ ታዲ ብዙ የማይመስል ነገር እየተቀላቀለበት ነው በ30 ብር ሰራተኝነት የተቀጠረች ሴት እንዴት ነው ስልክ ሚኖራት እንዴት ነው ጋስቶ አምጥቶልኝ እኮ ነው የዛኔ አጎቴ ቤት እያለው እኮ ሞባይልን የሚያን ነገር እያለሽ እንዴት በ30 ብር በስንት ዓመተ ምህረት ነው በ30 ብር ታሪኩ የጀመረው በ1990 ነው አይደለም በ1999 ሀቡ በ1999 በ1999 የዛሬ 18 ዓመት
የዛሬ 18 ዓመት ሰራተኛ በ1999 ያን እንትን ሚሊኒየም መግቢያ ላይ ማለት ነው እኮ የዛሬ 18 ዓመት በ1999 ሰራተኛ በ30 ብር ነበር የሚቀጠረው 30 ብር አለ እኔ አላቅም ሀቡዬ ብቻ ከዛ ቤት ለመውጣት ብቻ ነበር ፍላጎቴ ከዛ ገባሁትኝ እንትና ለሱ ደወልኩለት ከዛ ደውዬለት እንዲ ካጎቴ ቤት ወጥቻለሁ እና አሁን ሰው ቤት ነው የገባሁት ምናምን ነገር አልኩት ይነገርኩኝ ችግር የለውም በቃ አብሽሪ አሁን የት ነው ያለሽው እኔም እንትን ከእህቴ ከሷ ስራ ቦታ ወጥቻለሁ እና የራሴ የሆነ እንትን ተቀጥሬ እየሰራው ነው ያለሁት ምናምን ነገር አለኝ እሺ ችግር የለውም እኔም ስራዬን እሰራለሁ አንተን ምንም ማስቸግረው ነገር የለም ብቻ ሰላም መሆኔን ታውቅንም ፈልገው ምናምን ብዬ ነገርኩት ከዛ በኋላ እንዳለ እናወራለን በየቀኑ እሱም ይደውልልኛል እኔም እደውልለታለሁ ከዛ እዛ ቤት አንድ 8 ወር እንትን ከሰራሁት በኋላ የሆነ እንትን ቦታ ሄጄ ሌላ የተሻለ ስራ መፈለግ ጀመርኩ ከዛ ሌላ ስራ እንትን አልኩትኝና አጋጣሚ ወደ እንትን ወደ አውቶቡስ ተራ የሆነ እንትን ባሬስታ ስራ ምትገቢ ከሆነ ምናምን አለኝ ከዛ ባሬስታ ስራ ተቀጥሬ እዛ መስራት ጀመርኩ ባሬስታ ማለት ቡና ማፍላት ምናምን ነገር እንደዚህ ማለት ነው ከዛ ገባሁ እዛ የገባሁበት ቤት የዛ ቤት ሼፍ እንትን ምንድነው ሼፍ የዛ ቤት ሼፍ ነው እሱ እኔ የገባሁበት ሼፍ ማለት ነው ከዛ እንዴ አንቺ እዚህ ታውቂያለሽ እዚህ እንደምሰራ ታውቂያለሽ ወይስ የነገረሽ እህቴ ነግራሽ ነው ወይስ ታውቂያለሽ እዚህ ቦታ ሳይ አይ ባሪስታ ስራ ትሰሪያለሽ ምናምን ስለው እኔ እዚህ ጋር ተቀጠርኩኝ ግን ምንም እንትን ያልኩት ነገር የለም አላቀው ምናምን ነገር ስለኝ ችግር የለውም በቃ እዚህ አሁን እኔ እንትን ስለምሰራ አለኝ ሼፍ ሆኜ እንትን ስለምን አንቺ ደግሞ ቡና በማፍላት እንትን ትያለሽ በቃ ምንም ችግር የለውም አልኩኝ ነገርኩት ለሰውየው ገባው ስራውን እየሰራው ያለ በኋላ ላይ በቃ አሁን ወድሻለሁ እንደዚህ ነው ምንም የሚለኝ ነገር የለም ከዛ እንዱ ኖርማል በቃ ታውቂያለሽ አይደለም በቃ የኔ ሰው ነው እላለሁ እንጂ ምንም በቃ እንደዚህ ተቀራርበን የሚገልጽ ሊሆን የነገረኝ ነገር የለም ለምን እሱ የስራ ሰው ነው መለወጥ የሚፈልግ የሚወራራጥ ሰው ነው ከዛ በቃ ሳየው በቃ ታውቂያለሽ የሆነ የምትመኝ ሰው ታውቂያለሽ ሀቡ የሆነ የምትመኝ ሰው በቃ ለመለወጥ የሚሯራጥ እንደዛ አይነት ሰው ነው ከዛ በቃ ምንም በቃ ሴትነት እኔ አውጥቼ እንዳልናገር ሴትነት ነው እያዘኝ ያለው እዚህ ጋር ቢያንስ የሆነ ፍንጭ እንትን ቢለኝ ተስፋ ኖሮኝ ከሱ ጋር እንትን የመቀጠል እንትን ይኖረኛል ብዬ እንትን አልኩኝ ከዛ በኋላ ላይ ደግሞ መጨረሻ እህቱ በጣም ቀረበችኝ እሷ በጣም እንትን ትለኛለች እና በደንብ እንትን በይው እሱ የሚፈልገውን የማይፈልገውን ግልጽ እንኳን ላይነግርሽ ይችላል ግን ላንቺ ያለው ቦታ በጣም እንትን ስለሆነ እኔ ስለማቅ ነው ምናምን ብላ በቃ እሷም ትነግረኛለች በጣም ትመክረኛለች በቃ ስለሌላ ህይወት ወደ ሌላ ህይወት እንደማስብ እንዳላስብ ሁሉ በቃ ያለው ለኔ ያለውን ነገር እሱ ይነግራታል እሷ ማለት ነው እሷ በቃ በእጃዙር እንዲህ ልሻል እንዲህ ነው ምናምን ነገር አትለኝም እሷ ግን እንደምትነግረኝ ይገባኛል ሁሉም ነገር ማለት ነው ከዛ በኋላ እንደዛ ስንሆን መጨረሻ ላይ እንዴ እስከ መቼ ነው በቃ እኔ ከሱ አንደበት ማሰማ ሰው እየነገረኝ እንዴት ነው በቃ እንትን የምለው ምናምን አልኩትኝ ከዛ በኋላ ላይ ለሱም እዛ ቤት እየሰራ ፓስፖርት አወጣ እኔው ራሴ ማለት ነው ከዛ በቃ የሆነ የራሴ የሚሆን ነገር እንዲኖረኝ በዚህ መካከል ከማውራትና እንደዚህ በቃ የሆነ እንትን ከማለት ውጪ ምንም አይነት ነገር ግንኙነት የለም ምንም አይነት ነገር በዛ ላይ ደግሞ እሱ የሆነ አክራሪ ነገር ታውቂያለሽ የሆነ ያከራል ምንም በቃ ጋብቻ ካልሆነ በስተቀር እንደዚህ እንትን ምንም ነገር እንደሌለ መሆን እንደማይችል ምናምን ነገር ስለምን እኔም እፈራለሁ ቀርቤ እንዲህ ነው ለምን አንጋባ ምናምን መቼም ከኔ አይወጣም እሱ ባይል እሱ እንዲለኝ ነው የምፈልገው እኔ ከዛ በኋላ ላይ መጨረሻ ምን አደረኩኝ ፓስፖርትን አወጣሁት መሄድ ፈለኩ ከዛ የት ነው የምትሄጂ አለችኝ እህቱ አይ ዱባይ ሄዳለሁ ቢያንስ እዚህ ሆኜ ምንም እየተወለወጥኩ አይደለም እስከመቼ ነው ይሄን አይል ብር እየተከፈለኝ በሰው ቤት እየተንከራተትኩ የሚኖረው ምናምን ነገር አልኳት በቃ ችግር የለውም እንደዛ እንትን የምትይ ከሆነ እሱም አሁን የራስን ነገር ሊያዝ ቢያንስ በሁለት እግር ልቁም እያለ ሩጫ ላይ ነው ነገር ግን አንቺ
የሆነ በቃ የራስሽ በቃ እንደ ሴትነት የሆነ ነገር እንዲኖረኝ ይፈልጋለሁ ምትይ ከሆነ ችግር የለውም። እኔ እንደ እህትሽም የሱ እህት ስለሆንኩ ሳይሆን እንደ እህትሽም እንደ ጓደኛሽም እኔ ከጎንሽ ነኝ ለምንም አይነት ነገር ምናምን ነገር አለች። እሺ በቃ አልኳት። ከዛ በኋላ ላይ እንደዚህ ፕሮሰስ ጀምራለች መሄድ ትፈልጋለች ምናምን ብላ እሷ ትነግረዋለች። ከዛ ስትነግረው እኔ በምንም አይነት መንገድ አግዛታለሁ ችግር የለውም ማለት ምንም አይነት ነገር መንገድ እኔ አግዛታለሁ። መሄድ ትፈልጋለች? አዎ ያለኝን ነገር ሁሉ እንትን እላታለሁ እኔ አግዛታለሁ መሄድ ከፈለገች። ግን እዚህ ቦታ እንደዚህ አይነት ህይወት ላይ ሆነ የሆነ ህይወት መጀመር አልፈልግም እኔ ምናምን አለኝ። እሺ አልኩትኝ። ከዛ በኋላ አንድ ቀን ቁጭ ብለን አወራን የሆነ ቦታ ጋብዞኝ። ከዛ እዛው ባለንበት ከዛ ከምንሰራ ቦታ ውጪ ሌላ ቦታ ማለት ነው። ከዛ አውርተን ብለን እኔ ሳዲ እኔ አንቺን ሳልፈልግሽ ቀርቼ አይደለም እኔ አልወድሽም እወድሻለሁ ብዬ ማልነግርሽ የሆነ ተስፋ ከሰጣውሽ ከምትፈልጊ ነገር ራስሽ እንትን ትያለሽ ትሰንፊያለሽ ራስሽን ሆነሽ የሆነ ነገር እንዲኖርሽ የሆነ የምትመኝ ሴት ሆነሽ ደግሞ የምትመኝ ነገር ይኖራል። ግን ዛሬ ግልጽ ላውራሽ ስለፈለኩኝ እህቴም እንዲህ ብላ ስለነገረችን እኔ ባለው ነገር ሁሉ ከጎንሽ ነኝ ችግር የለውም ማለት እርግጠኛ ነኝ አልኩትኝ። አዎ አለ። በቃ ምንም አይነት ነገር ፕሮሰሱን ጀምሪ መሄድ ከፈለሽ እኔ ችግር የለውም ወይ ደግሞ እዚህም እየሰራው እንትን እላለሁ ካልሽ እኔ ከጎን በምንም አይነት ከሀገርም ውጪ እዚህም ሆኜ እኔ ከጎንሽ ነኝ አለ። እሺ አልኩትኝ። በቃ ምንም ችግር የለውም። ከዛ በጀመርኩት ወር ከ15 ቀን ቪዛ መጣልኝ ወደ ዱባይ ማለት ነው። ከዛ ቪዛ ሲመጣልኝ የዛኔ 7000 በፈረንጆች 2011 ማለት ነው 2011 መጨረሻ 7ኛ ወር ላይ ከዛ 7000 ነው ለደላላ የዛኔ 7000 ብር ነው የምትከፍለው። ሰው ደላላው በጣም መልካም ሰው ነው። ከዛ እንዴ ምናምን ብዬ ነገርኩት። ችግር የለውም እኔ አግዝሻለሁ እህቴም ያለውን ነገር ትጨምርልሻለች እሺ ችግር የለውም ማለት። ከዛ መጣልኝ ቪዛ ወደ ዱባይ መጣ። ወደ ዱባይ ከመምጣቴ በፊት አካውንትሽን አውጪ አለኝ። አካውንትሽ አውጪና ወይ እኔ ጋር ወይ እህቴ ጋር አስቀምጪ። ለምን እኔ ከቤተሰቦቼ ወደ አዲስ አበባ የመጣሁበት ምክንያት ትማራለች። ነገ እኔ 10ኛ ክፍል አንደኛ ሴሚስተር ተፈትኜ ነው ወደ አዲስ አበባ የመጣሁትና ትምህርቷን ጨርሳ የሆነ ነገር ላይ ትደርሳለች ብሎ ነው እነሱ የላኩ። እኔ ግን የሆነ ሰው ሆኜ ወደ ቤተሰቦቼ መመለስ እፈልጋለሁ ብዬ ነበር እያልኩ ነው ያለሁት እንጂ በዛን ሰዓት የሆነ ህይወት ይዤ ልጅ ወልጄ ምናምን ነገር እንደዚህ እሱ ብለኝ እንባልልም። ነገር ግን ያ ነገር ባይሆን ደስ ይለኝ ነበር በሰዓቱ። ከዛ ቪዛው መጣ 4000 ከፍሎልኝ ብዬ ነው ያቆምኩትና አዎ ወደዚህ ወደ ዱባይ ማለት ነው። ግን ከሱ ጋር የተስማማንበት 2 አመት ብቻ ከሁለት አመት ጨርሻ ጨምራለሁ እንደዚህ ነው ምናምን ነገር የለም። እኔም እስከዛ የሆነ በሁለት እግር ቆማለሁ የራሴ የሆነ ነገር ይኖረኛል። ነገር ግን የራስሽ ገንዘብ አንቺ የምትለፊ የምትሰሪ ለራስሽ የሚቀመጥ ነው አካውንት አንቺ ባትፈልግም እኔ አወጣልሻለሁ አለ። እሺ አልኩትኝ። ከዛ አካውንቱን አወጣልኝ እህቱ ጋር አስቀምጠልኝ አካውንት በራሴ ስም ማለት ነው። እሱ ሄዶ ይሞላልኛል። ከዛ በየወሩ የዛኔን ዱባይ 500 ብር ነው የሚከፈለው ኮንትራት ማለት ነው። 500 ብር ነው የሚከፈለው። ያገኘዋት ሴትዮዋ በጣም መልካም ሰው ናት። ኢትዮጵያዊ ሌላ 6 አመት የቆየች እዛ ቤት አለች። እሷ አንዳንድ ነገሮችን ትነግረኛለች ያለውን ነገር እና ግን ሰውየው በጣም ያስፈራ ነበር ቤት ውስጥ ማለት ነው። ትልቅ ነው የሆነ ስፖርተኛ የሆነ አላቅም ብቻ እንዲሁ ፊዚካሉን አይተሽ ያው የመጀመሪያም ስለሆነ ፈራ ነበር በዛን ሰዓት ማለት ነው። ከዛ እንዴት ነው ምናምን ብለ በቃ የራስሽን ሰው ነው የሚጠይቂ እንዴት ነው ሰዎቹ ደህና ናቸው አሪፍ ነው ስራው ምናምን ብዬ እሷን ጠየኳት። ከዛ ስላት አረ ምንም ነገር የለም በጣም መልካም ናቸው አንቺ ብቻ ስራ ላይ ጎበዝ ሁኚ እኔ አሁን 6 አመቴ ነው እኔ ሊሄድ ስለሆነ ለዛ ነው አንቺን ያመጡሽ ምናምን ነገር አለችኝ። ከዛ እሺ አልኳት። ስራዬን ቀጠልኩ። ያው ቋንቋ እንደምቼ ያኔ ግማሹን እያጠፋውም እያበላሸው ምን እያልኩም እሷም እንትን እያለች እየነገረችኝ ስራዬን ቀጠልኩኝ። ሴትዮዋ በጣም መልካም ሰው ናት። ሲበዛ በጣም መልካም ሰው ናት። ከዛ በኋላ
መጨረሻ ላይ የሆነ ግን ታማሚ ልጅ አላት ሱካር በሽታ ያለበት ልጅ አላት በየሳምንቱ በየወሩ ሐኪም ቤት ተወስዳለች አንድ ሰው ከሷ ጋር መሄድ አለበት ግዴታ ነው ከዛ የሆነ ቀን እነሱ ከመውጣታቸው በፊት ወር ከ15 ቀን በሆነኝ ጊዜ ውስጥ የሆነ ሂቃ እንደዚህ ወስጄ ከሳሎን ውስጥ ሰውየው ልጁ መርፌ የሚወጋ መርፌ አለ ያንን ኦንስሊን መርፌ አምጪልኝ ሴትዮዋ ብላኝ ወደ ውስጥ ገብቼ ከመኝታ ክፍሏ መርፌ ፍሪጅ ውስጥ አውጥቼ ወደ ውጭ ስመለስ ወደ መኝታ እንደዚህ እየገባ ነበር ሰውየው ልክ ሲገባ እንዲናካ አረገኝ እንዴ አባቱ ነው ደግሞ የሚነካኝ ብዬ ከዛ በኋላ ድንግጥ አልኩኝ ከዛ ሰው እያወቀ አውቆ እንደነካኝ ገብቶኛል እኔ ከዛ በኋላ መርፌን ወስጄ ለሴትዮዋ ሰጠዋትና በቃ ሲሆን ነገር ሽግግ አለኝ ግን ሰውየው መልካም ነው ያለች ነው ቤቱ ጥሩ ነው ያለች ነው እንዴት እንደዚህ አይነት ነገር አይ አዲስ ስለሆንኩ ነው ብዬ በቃ ታውቁን ዝም አልኩትኝ ከዛ አንቺ ሰውየው እኮ ይነካካል ምን ማለት ነው ሰው ሲያልፍ እንዴት ሰው ተጠግቶ ሰውን ይነካል ምናምን ብዬ ለሷ ነግሬት የዛን ቀን ዝም አላልኩም ያው አንድ ቋንቋ ነው የምናወራ ለሷ ነግሬት ዝም አልኩትኝ አይ ድንገት ነክቶሽ ይሆናል እንጂ እንደዚህ አይነት ነገር የለም ምናምን ነገር አለችኝ እሺ አልኩትኝ ከዛ ወር 15 ቀን ከሆነኝ በኋላ የሁለተኛ ወር 2 ወር ደሞዜን ተቀብዬ የልጄ ቀጠሮ ነው እና ሐኪም ቤት እኔ ልወስዶ ነው እሷ ደግሞ ከኔ ጋር ትሄዳለች ከዛ ይሄንን ስልክ ያዥ የሆነ ችግር ካለ የቤቱ ስልክም አለ ደውይ አትፍሬሽ ምናምን አለችኝ ሴትዮዋ በእንግሊዘኛ ሰማ እንትን ይላልው መልሼ አቀላጥፌ ባላወራው እንኳን እንትን ይላልውና እሷም ነገረችኝ ንገሪያት እንዳትፈራ ብቻ አዲስ ስለሆነች ትፈራለች ምናምን ነገር ዛ እንደዛ ልጀምር አው ማሪ ጀምሪ ካቆምሽበት ሰውየው ከነካሽ በኋላ ስታልፊ ሰውነትሽን ሲነካሽ ደንግጠሽ አብራሽ ለምሰራው ሰራተኛ ሰውየው እኮ ነካኝ እንደዚህ አይነት አመል አለበት ወይ ምናምን ብለሽ እየጠየቅሻት ከሷ መልስ ጀምሪ አው ከዛ በኋላ አይ እንደዚህ አይነት ነገር የለውም ድንገት ነክቶሽ ይሆናል ምናምን አለችኝ እሺ ብዬንም ቀለል አድርጌ ግን ራሴ መጠበቅ ጀመርኩ ለምን ሰውየው ሲጀመርም ያስፈራል እንደዚህ አይነት ነገር ከተፈጠረ በኋላ በቃ ራሴን እንትን ማለት ጀመርኩኝ የሁለት ወር ደሞዝ ተቀብዬ ከዛ በኋላ እሱ 7000 ብር የሰጣኝን መመለስ ፈለኩ ፍቅረኛዬ ማለት ነው ከዛ ለምን በቃ እኔ ሰፖርት አድርጎኛል በገንዘብ መንገድ የሚሄድ ነገር አይደለም የኔና የሱ ነገር ብዬ እሱን ላኩለት ከዛ በኋላ ደግሞ እየቀራችሁን አካውንቴ ላይ አስገባ ሞልቶ ይሄው ያንቺ ገንዘብ ይሄ ነው ብሎ ፎቶ አንስቶ አካውንቴ ላከልኝ ከዛ 2 ወር ከእንትን ካልኩ በኋላ ሴትዮዋ ወደ ሐኪም ቤት ሄዳለሁ ልጄ ዛሬ ቀጠሮ አለውና ግን ከሷ ጋር ነው የሚሄደው ልጁ ከሷ ጋር ብቻ ነው የሚስማማ ሱካር በሽታ ስላለበት ማለት ነው እሺ ብዬ እኔ ቤት ቀራው ማንንም ሰው አልነበረም ከዛ የሚተኩሽ ልብስ አለ የሆነ የተፈጠረው ነገር ካለ እኔ እንጃ ሰውየውን ተጠራጠሪ ሆነ አላቅም ብቻ ሴትዮዋ ስልክ ደውይልኝ ግን አትፍሪ ንገሪያት አለቻትና እሷ እንዴ ያለችሽ ነው ምናምን ስትለኝ እሺ ብዬ እሷ የሰጣችኝን ስልክ እንደዚህ ጡት ማጃዬ ውስጥ ቁጭ አረኩትኝ ኖኪያ ነገር ናት እና ከዛ በኋላ ለምን ባለፈው ለትን በጣም ስለተጠራጠርኩ እኔ ፈራው ገብቶሻል አይደለም ከዛ በኋላ ልብስ እየተኮስኩኝ 10 ሰዓት እሷ የወጣችው ዙሁር ላይ ነው ከዛ 9 ሰዓት ዱባይ 3 ሰዓት ተኩል አዛን ከወጣ በኋላ ስፖርት ቤት ሄዶ በለበሰው የስፖርት ልብስ ከዛ መጣ ሰውየው ማለት ነው ሲመጣ ማማ ምናምን የለችም እንደሌለች እንደጠየቀኝ ይገባኛል ነው አልኩትኝ ከዛ ስለው እሺ በቃ አለኝና መኝታ ክፍል ገብቶ ሀቡዬ እናቱ እንደወለደች ድንገርሽ እናቱ እንደወለደች ምንም አይነት ልብስ ሳይለብስ እናቱ እንደወለደች ልብስ የሚተኩስበት ክፍል ቀጥ ብሎ መጣ ከዛ እንዴ ቀና ብያየውትና ምን ፈልጌ ነው አልኩትኝ በአማርኛ ምንም የማውቀው ነገር ቋንቋ የለም ልብስ እየተኮስኩ ነው ካውያውን እንደዚህ ይዤ ምን ፈልጌ ነው አልኩትኝ ሹ ዋት ምናምን ነገር አለኝ ከዛ ልብስ ምን ተኩስበት ክፍል ልክ ከዚህ ከጀርባዬ የኛ መኝታ ክፍል መግቢያ ነው ከዛ ካውያውን እንደዚህ ይዤ ወላሂ ላዚም ወደኔ ከመጣ አንተ ውሻ ሊክስክስ ይሄንን ካውያኑ አናቴ ላይ ቁጭ ማረጋው አልኩትኝ ማውራን አላቅም ምን እንደምናገረው ጭራሽ በቃ
ሹ ዋት ምናምን ነገር እያለ ወደ እኔ እየተጠቀመ ካውያን ልክ እንትን ሶኬቱ ላይ እንዳለ ወደ እሱ ወርውሬ ወደ መኝታ ክፍላችን ፊት ለፊት እንደዚህ በነበረው ወደ መኝታ ክፍል ገብቼ እንደዚህ እግሬን ያዘ። ከዛ እግሬን ያዝ ሲያደርገኝ እንዲህ ተንጠራጠርኩትና አንገቱ ላይ የሆነ የወርቅ የለበሰው ወርቅ አለ የሆነ እንደ ሀብል ነገር ማለት ነው። ከዛ በጭቅ ሳረገው እጄ ላይ ቀረ። ከዛ የያዘኝ እንደዚህ እጄን እንትን ያለው የቆራ እንትን ያለኝ በቃ የተመለጥኩ የሆነ እጁ የያዘኝበት እጅ ሁሉ ነገር ምልክት አለብኝ። ከዛ በኋላ መኝታ ክፍሉ ሮጬ ገብቼ ግጥም አድርጌ መኝታ ክፍሉ ዘጋውኝና ከበት የልጆች ልብስ ትንሽ ወረድ ያለ ነው እንደ ታላቅ እንደ ፍሪጅ ነገር የወረደ ነው። በሩንም መዝጋተንም እንትን አላልኩም። እየሮጥኩኝ ከበቱ ላይ ወጥቼ ቁጭ እስኪ ወንድ ነህ አንተ ነህ አልኩት። እዛ ላይ የሆነ እንትን ነገር አለ የልጆቹ መጫወታ። ከዛ ወደ ታች ወረውራለሁ። እስካሁን ስልኬን እንዴት አላስታውስም። የዣለበት ማጃዬ ውስጥ ነው ያስኩት። ከዛ በኋላ ተረጋግቼ እየጮህኩኝ ምን እያልኩኝ እጄ ላይ የሱ ወርቅ እጄ ላይ ተበጥሶ ቀርቷል። ከዛ በኋላ እሱን እንዳለ ይዤ ቀጥታ ለሴትዮዋ ደወልኩላት እየተንቀጠቀጥኩ ወደ ራሴ ከተመለስኩ በኋላ ማለት ነው። ከዛ በኋላ እንዲህ ደወልኩና እሷ ስታነሳ ምንም መልስ መናገር አልቻልኩም። ማልቀስ ነው ስራዬ በቃ። እያበረረች ሴትዮዋ ምንም አይነት መልስ እንትን ሳትል ስልኩን እንዳዘለ ዶንት ክሎዝ ምናምን ነገር እያለች እየሮጠች መጣች። ከዛ እሷ ስትመጣ ቶሎ ብሎ ልብሱን ለባብሶ ምን ብሎ በመጣ በመኪና ተነስቶ ሄዷል። የለውም እሱ ጭራሽ ሄዷል። ከዛ በኋላ ላይ አሁን እንደ ኖርማል እየነገርኩሽ ነው አውዬ። በዛ ላይ ሽንት አመልጦኛል፣ ተንቀጥቅጫለሁ። በቃ ማደርጎን አላውቅም። ብቻ ምን ብዬ ልንገርሽ። ሴትዮዋ መጣች። ስትመጣ እጄ ላይ ምልክት አለ። እንደገና ደግሞ ከአንገቱ ላይ የተበጠሰ የአንገቱ እንትን ምንድነው ሀብል ይሄው የባልሽ ነው እንጂ አልኳት። ያዥ አልኳት። ደላላው ግን ሀቡ እንዳሁኑ አይደለም፣ በጣም መልካም ሰው። ከዛ ለማንም እንዳትደውይልኝ ተደላላይ ደውይልኝ አልኳት። ከዛ ስለ ኢትዮጵያ አለችኝ። ከዛ አንቺ ነሽ ያስበላሽኝ። እኔ ከኛዋ ሴትዮዋ ጋር ነው ልጅቷ ጋር ነው ያወጣው። ግን ሰውየው እንደዚህ አይነት አመል ካለበት እንደዚህ አይነት ችግር አለበት። እኔ ተስማምቼ እየኖርኩ ነው ብለሽ እኔ ለምን እንድጠነቀቅ ለምን አልነገርሽኝም? ከልጅቷ ጋር እኔ ምንም ከሴትዮዋ ጋር እኔ ችግር የለብኝም። ለምን ጠይቄሽ ነበር? ምን እዚህ ቤት ምን አለ ምን የለ ብዬ እኔ የኔ ሰው አድርጌ ነው የጠየኩሽ። ነገር ግን ለምን አልነገርሽኝም እንድጠነቀቅ? ቢያንስ እኮ እህትሽ ነኝ፣ አንድ ቋንቋ እያወራን ለምንድን ነው እንትን ያላልሽኝ ምናምን ነገር አልኳት። እኔ እኮ እንደዚህ አይነት ነገር ይፈጠራል ብዬ አይደለም። ሰውየው ዛሬ ምን ተፈጥሮ ነው የነካሽስ? ምን ተፈጥሮ ነው እንደዚህ የሆነ ምንድነው የምትልሽ አለቻት። ትጠይቃታለች። እኔ የምላትን አትነግራትም። እኔና ሴትዮዋ መግባባት አልቻልንም። እጄን አሳያታለሁ። ይሄ ምንድነው ባባ አልኳት። እኔ የሰውየው ይባልሽ ነው ይባባ ነው ምናምን ነገር አለ። ከዛ ቢሮ ነው ብቻ ነው የምላት። እኔ ምንም መልስ የለም፣ ምንም ወሬ የለኝም። ከዛ ቀጥ አድርጋ ቢሮ ደወለች። ትምጣ አለቻት። ከዛ አንቺም ነይ እሷም ትምጣ። ከዛ የቆየች የ6 ዓመት ልጅቷንም ይዛ እኔንም ይዛ ቀጥታ ወደ ቢሮ ሄርን። ሶስታችንም ተያይዘን ማለት ነው። እዛ ሄጄ በቃ የራስን እናቴን ያገኘው አይደል በቃ ወደ ቤት ወደ ኢትዮጵያ የገባው ነው የመሰለኝ። በጣም መልካም ናቸው ሀቡ ወላሂ። እንዳሁኑ ቢሮ አልተበላሸም። የዛኔ በጣም ማለት ነው ዋጋ ነው የሚከፍሉት እስከ እንትን ድረስ ማለት ነው። ከዛ እሺ ምናምን ምን ሆነሽ ነው ስላት ሰውየው እንዴ ነው ያደረገኝ። ይሄው እጄን ተመልከቺ። ይሄ የሱ የአንገቱ ሀብል ነው። ሴትዮዋ ግን አልገባትም። ልጅቷ እየነገረቻት አይደለም። ሴትዮዋ ስትጠይቃት አትነግራትም ምናምን ብዬ ከዛ በኋላ እንዴ አልኳት። እሷ በአረበኛ ያለውን ነገር በሙሉ ነገረቻት። እኔ እኮ የ6 ዓመት ልጅቷ ቤት ያለች እንዴት እሷን ዛሬ ልነካት ቻለ አላቅም። በቃ ይሄ ሁሉ የደረሰብኝ በሱ ምክንያት ነው። እንደዚህ ያደረገኝ እሱ ነው። ከዛ ሴትዮዋ ቀጥታ ሰውየው ላይ ክስ ከፈተች። እስከ ዛሬ ምን ሲያደርግ እንደነበረ እኔ ምንም አውቀው ነገር የለም። ቤቴ ውስጥ ምንም እየተፈጠረ ያለው ነገር እኔ አላቅም፣ ምን እንደሆነ አላቅም። በቃ እሱ ባሌንም እቺንም አልተውም ካሳችኋለሁ አለች ሴትዮዋ። ካሰሽ አልካሰሽ እኔ አይመለከተኝ፣ ብቻ እኔ ህይወቴ እንድተርፍ ነው የምፈልገው። እቺ ልጅ አልተዋትም፣ እፈልጋታለሁ። እቤቴ ትስራ፣ አንገቴ ይታረዳ፣ አገሬ ላከኝ አልኳት።
እዛ ሰው ቤት እንደለመጥኩኝ ሰው ቤት እየሰራው ኖራለሁ። አገሬን መልሽኝ እንጂ እሱ ቤት አልመለስም። አንደኛ ሰውየው ተጋልጧል። ከዚህ በፊት ስራው የነበረበት ስራው የለመደው ነው የደገመው። ስለዚህ እኔ እዛ ቤት መመለስ አልፈልግም። እባክሽን እኔ ደውይለትና ሸሪፍ ይባላል በጣም መልካም ሰው ነው። ከዛ ደወለችና እንዲህ ያለች እኔ እኮ ሳዲን እኔ አውቃታለሁ እዚህ በሰው ቤት ስንት አመት ሙሉ ስትንከራተት የነበረች ልጅ ናት። ጎበዝ ስለሆነች ነው የሆነ አሪፍ ቤት ፈልጋችሁ አስገቧት ያልኩት። በቃ አንዳንዴ በራስሽ ሰው ትበያለሽ። ወላሂ ባዳ ነው። አይዞሽ። ከዛ በኋላ ላይ እኔ አዲስ አበባ ውስጥ የማውቀው አንድ ፍቅረኛዬን ነው። የማውቀው ሰው የለም። ከቤተሰቦቼ በጣም ሸሽቻለሁ። ለምን እንደሸሸሁ ታውቂያለሽ? አዲስ አበባ ውስጥ ሲኖር ብዙ ስም ተሰጥቶኛል። ዱርዬ ሆናለች፣ እናንተን ክዳለች፣ ቤተሰብ አትፈልግም፣ ብዙ ነገር ተብያለሁ። ግን እኔ ተለውጬ ወደ ቤተሰቦቼ ተመልሼ ማንነቴን እንዲያው ይፈልጋለሁ ብዬ ያ ነገር ውስጥ ስላለ ዋጥ አድርጌ ለአንድም ሰው ወላ እናቴ ወላ አባት ለማንም ሰው አልደውልም። ለምን የተሰጣኝን አውቃለሁ። ያንን ዋጥ አድርጌ ከሀገር እንደወጣሁት ይሄው ሲደርስብኝ ከዛ ቢሮ ሆኜ ተረጋጋ ያሉኝ። እዛ ተረጋግቼ ምን ብዬ ደወልኩለት ለፍቅረኛዬ ማለት ነው። አለኝ የሚለው እሱ ነው፣ ማንም ሰው የለም። ከዛ ስደውልለት ምን ሆነሽ ነው አለኝ። እንዲህ ነው ምናምን ስለው ወሰደው አለኝ። አቡዬ ምን አልኩት? ወሰደው አለኝ። ምንድነው የሚወስደው አልኩት። ከዛ እኔ ቀጥታ ልክ እንትን እንዳልኩት በቃ የሆነ የደፈረኝ ምናምን ነገር ስለ አይ አልኩና ከዛ ምን ነገር እንትን አላልኩም። ቢያንስ እንኳን አንተ እንትን በዚህ አጽናናኝ ብዬ አረ ምንም ነገር አልነካኝም አልሐምዱሊላህ በሰዓቱ ተርፌያለሁ። ግን የተፈጠረው ነገር ይሄ ነው ምናምን ብዬ ነገርኩ። ነይ በቃ አለኝ። ወላሂ ምንም ነገር በቃ ይቅር። እኔ በፊትም ብዬሻለሁ አመታት ይቆያል እንጂ እኔም እለወጣለሁ አንቺም ትለወጫለሽ። እምቢ ብለሽ በቃ እኔ ፍላጎትሽ ይሟላ ብዬ ነው እኔ ከዚህም ተወዳድሬ እንድትሄጂ ያገዝኩሽ እንጂ ምንም እንትን ለማይለው አንቺ ህይወትሽን ለምን እንትን ትያለሽ? ነይ በቃ አለኝ። ከዛ አይ አልመጣም አልኩትኝ። ለምን ውስጤ የማስበው ምንድነው በቃ መቼ የሆነ ሰው ሆኜ ቤተሰቦች ይዩኝ በቃ እንደዛች አይነት ሰው ወልዳለች፣ ይሄን አይነት ልጆች አሏት ምናምን ነገር በቃ የሆነ የምትባዩ ነገር አለ አይደለም? ስንት ነገር እየተባልኩኝ እንትን ብያለሁ። ግን ወደኋላ መመለስ አልፈልግም አሁን። ከዛ ነገርኩ ለሱ አይ ሌላ ቤት ገባለሁ ግን ወላሂ አልመለስም አልኩትኝ። እኔ ካልሽ እሺ፣ ግን በየሰዓቱ በየደቂቃ ደውይልኝ፣ ካልቻሽ ደግሞ በማን እንደማገኝሽ ቁጥር ስጪኝና ችግር የለውም ቢቆጥርብኝም እኔ ደውልልሽ ሰጣ። ከዛ ካርድ ከኢትዮጵያ ካርድ እየሞላ ከዛ ዋይፋ ተጠቀም እነሱ ዋይፋ ስላላችሁ ዋይፋ ተጠቀምና በሱ እናወራለን። ካርድ እየሞላ በየጊዜ በዛ በሚሰራ ስራ እስከ መቼ ነው ቀጥታ የሚደውልልኝ ብዬ ከዛ ካርድ እንትን የራሴ ዋይፋ አስተካከለችልኝ። ከዛ ሴትዮዋ ስልክ ገዛላታለሁ ሲወጣ ይዣት ወጣለሁ። እኔ ቤት ስኖር ብቻ ነው የሚሰራ። እቺ ነው ልጅ ፈልጋለሁ እባክሽ 500 አይደለም በዱባይ የሚከፈለው እኔ 1000 ከፍላታለሁ። እቺን ልጅ ነው ይፈልጋታለሁ። በቃ የቤቴን እኔ የተጨፈነ አይኔን እንዲከፍት ያደረገችኝ እሷ ናት። ሴትዮዋ አበደች። እኔ አልፈልግም አልኳት። ወላሂ አገሬን ላኪኝ እንጂ እኔ ሴትዮዋ ቤት አልመለስም፣ ህይወቴን ለማጣት አልሄድም አልኳት። ከዛ የሆነች አንድ ሴት እዛ ሌላ ሰራተኛ የምትፈልጋለች። አሬኔ ወስዳታለሁ አለች። የዛንን 500 በሚከፈለው እዛ ጋር ሲፈጠር የነበረውን ስላየች ብቻ 800 ብር ከፍልሻለሁ እኔ ወስዳታለሁ አለች። እዛ ፈርማ ምን ብላ ሌላ ሴትዮዋ ይዛኝ ወደ ቤት ሄደች። አንድ ልጅ አላት፣ ባል አላት። ከዛ ምንም ነገር አትፍሪ፣ እዛ ቦታ የተፈጠረው ነገር ድጋሜ ምንም የሚፈጠረው ነገር የለም ከዛ አለችኝ። ሁሉን ነገር እየተከታተልኩ ነበር ምናምን ስትለኝ ከዛ ነገርኳት። እንዲህ አግብተሻል አለች። አይ ገና አላገባውም
ግን ጓደኛ አለኝ ምናምን ነገር አልኳት። በቤተሰብ ታጭቻለሁ አልኳት። ሌላ ጎረቤት ልጅ አምጥታ ታስተረግማት ነበር። ከዛ እያልኩ እሷ ቤት ገባው ስራዬን መስራት ጀመርኩ። ወረቀት ተሰራልኝ እዛው ሴትዮዋ ቤት ማለት ነው አይደል? ላ ሌላ ቤት እዛው ያለች የሆነች ሴት ነበር የፈለገችሽ። እኔ እንጃ ለምን እንደሆነ እሷም እንደው ታውቂያለሽ። ይሄ ናይል በቃ የሆነ ያቺ ፍቃደኛ ሆና ለምን መጨረሻ ያልነገርኩሽ ልጅቷ ከሰውየው ጋር ኮንታክት እንዳላት በቃ ከሱ ጋር እኔ እንደ ባልና ሚስት ከሱ ጋር አልኖርም እንጂ እንደ ባሌ ነው ማየው ብላ በግልጽ ተናገረች። በቃ ልጅቷ ኢትዮጵያዊቷ እንደ ባሌ ነው ማየው እንደ ባሌ ነው ማየው ባባን እንደ ባሏ ሴትዮዋ እንደዚህ ብላ ስጠይቀው ለምንድን ነው ይሄ ሁሉ አመት እኮ ከኔ ጋር አለች ሰዓት እኔ ላንቺ አልተናገርኩም እንጂ እኔ እንደ ባሌ ነው ማየው አለች። ድርቅ ብላ በጣም ነው የምወደው አው በጣም ነው የምወደው ምናምን ብላ በቃ ግልጹን ተናገረች ልጅቷ። ከዛ በኋላ ራሽ ትወደዋለች። አበደች ሴትዮዋ። እሷን እንደፈለገ አንቺ ከፈለሽ ሀገር ላኪያት ከፈለሽ እስር ቤት ውሰጃት። እኔ ምንም ማውቀው ነገር የለም። እኔ ስለ ልጅቷ ነው በቃ እኔ ደላላዋ እኔ ነኝ አይደለም። ስለኔ ልጅ ብቻ ነው የሚመለከተኝ። ስለዚህ እሷን እንደፈለግሽ አርጊያት ምናምን ነገር እንትን ብዬ አለቻት። እኔ ከዛች ከሌላኛው እዛ ሰራተኛ ፍለጋ ለመጣች ሴትዮዋ ሰጣችኝ። ከሷ ጋር እኔ ወደ ሌላ ቦታ ሄድኩት። እዛ በቃ ሴትዮዋ በጣም ትወደኛለች። ወላሂ አብዬ በቃ እኔ እንጃ እዛ ጋር እየተፈጠረ ያለውን ነገር እያየን ነበረ። በቃ ምናምን ነገር በጣም በቃ የሆነ ቦታ ኖረኝ። በቃ ገብቶሻል። በአንዱ ተበደልኩ በሌላው ደግሞ አዳክሶኛል። እዛ ወደ እሷ ሄድኩኝ። 800 ብር እየከፈለችኝ አልሐምዱሊላህ ቤቱ ሰላም ያለ ነው። 2 አመት ቪዛ ሰራችልኝ። ያችን 2 አመት እንደምንም ጥርሴን ነክሼ ሰራው። ብሬን እንደነገርኩሽ አካውንቴ ላይ እያስገባው ምን እያልኩኝ እዛ በኋላ በቃ እሱም እየሰራ ተረጋግቶ እንግዲህ አሁን ከለቅሶ ፓርቲ ወደ ሌላኛው እንመለስና ከዛ እንዲህ ምናምን አልኩኝ። ሌላ ቤት ገብቻለሁ እየሰራው ነው ምናምን አልኩትኝ። በቃ እሺ ተረጋጊ፣ ዋይፋሽን ክፈቺ እና አሁን በቃ ሰላም ይሆናል ሁሉም ነገር። ግን ሰውዬው አልነካሽም አለኝ። ደጋግሞ ጠየቀኝ። ወላሂ አልነካኝም አልኩትኝ። ምን እኮ ይሄ እኮ በግልጽ የምታይ ነገር ነው ለምን ይደብቃሉ አልኩትኝ። ከስለው በቃ አላህ እንኳን ጠበቀሽ ምናምን ነገር አለኝ። ከዛ በቃ እያወራን ምን እያል 2 አመትን ጨረስኩ። ልክ 2 አመት ሊጨርስ 3 ወር ምናምን ነገር እንደዛ ሲቀረኝ ምን ይስራ ምን ያድርግ ምንም ነገር አይነግረኝም። ፍቅረኛዬ ማለት ነው። ከዛ ምንም ነገር አይነግረኝም። እኔ ብሬ አካውንት ላይ ነው የሚቀምጠው እንደዚህ ነው ምናምን ነገር እንትን አይለው። ከዛ የሆነ ጊዜ በቃ ለምን ሰፖርት አላደርገውም በቃ እንደዚህ በቃ እንትን እያለ የዛኔ ነው እንኳን ሲወጣ ራሱ ምንም አይነት ነገር በሌለኝ ሰዓት እሱ ነው ከጎኔ የነበረው እያልኩንም የተወሰነ ነገር እልክለታለሁ አግዘዋለሁ። ከዛ ለካሱ በዛን ጊዜ ያው መሬትም ርካሽ ነው ቤትም ልስራ ብቲ ምንም ብቲ ከዛ በኋላ ቤቱ በጣም 250 ካሬ ላይ ቤት ሰርቶ ምን ብሎ ከዛ ራሱም ተለውጦ ብዙ አይነት ነገር በቃ እኔ እንጃ ምን ብዬ እንደምነግርሽ። ከዛ እንትን ብሏል። ድንገት አንድ ቀን በኢሞ እህቱ ደውላልኝ ቬሎ ምረጭ አለች። ምን አልኩትኝ? ቬሎ ምረጭ? የምን ቬሎ? ከዛ እንዲ እኮ ነው በቃ እንደመጣች ላገባ ትፈልጋለሁ እዚቹ ቀለበት ላረጋ ትፈልጋለሁ ምናምን ነገር አልፈልግም አልኩት። ለምን እኔ የቤተሰቦችን ታሪክ ታውቃለህ ሁሉም ነገር ነግሬሃለሁ፣ ግን ቤተሰቦቼ በሌሉበት ነገር ምንም ማደርገው ነገር የለም አልኩት። ኦኬ እንደዛ ከሆነ ቁጥራቸውን ስጪኝ። ከዛ የቤተሰቦችን ቁጥር ሰጣ። ቀጥ ብሎ ክፍለ ሀገር ሄደ፣ ከአዲስ አበባ ማለት ነው። ወንድሙን ይዞ ክፍለ ሀገር ሄደ። እዛ ሄዶ እኔ ጠፍቼ ከነሱ በጣም ቆይቻለሁ። አልደውልለትም፣ አይጠይቁኝም፣ አልጠይቃቸውም። እንደነገርኩሽ በቃ እየተባልኩ የነበረው ሌላ ስም እየተሰጠኝ ስለነበረ በቃ ለዛ ብዬ እኔ በጣም ውስጤ እንትን ስላልኩኝ በቃ ብርቅ ይሻለኛል እየቀረብኳቸው ሌላ ነገር ከማወራቸው እነሱንም ከማስቀይም ርቄ በቃ ለውጤን ቢያዩ ይሻላል የሚለው ነገር እንትን አልኩኝ። ከዛ በኋላ ሄደ እንዲ ልጃችሁን አውቃታለሁ አዲስ አበባ በነበረችበት ሰዓት እንደዚህ አይነት ሁኔታ ላይ ነበረች። እኔ አለ ልጄ ከአንገት በላይ ከአንገት በታች የለችም ተብላ ከአንገት በላይ ባገኘዋት ብዬ
በጣም በቃ ሁሉ ጊዜ አላህ እንትን ነበር። ልጄን በአንተ ምክንያት ልጄን ማግኘት አይደለም ልታገባት ምንም ነገር አድርጌ እኔ ላገባት ነው ብለህ አትጠይቀኝ ብሎ በቃ ቤተሰቦቼ በጣም እንትን አሉ። አንደኛ የኔ መገኘት ጠፍቻለሁ ስልስ ያኔ አውርቻችሁ አላውቅም። አንዳንዴ ስልክ እንትን እያልኩ ኤከሌ ነኝ የሳዲ ጓደኛ ምናምን ነገር እያልኩ የአባቴን እና የእናቴን ድምፅ ሰማለሁ። ነገር ግን አሉ በቃ አሉ በተባለ ነው እነሱም እንትን ያሉት እንጂ እና 2 ዓመት ሙሉ የምትሰሪውን ማለት ነው 2 ዓመት ሙሉ የምትሰሪውን ፍቅረኛሽ አካውንት ከፍቶልሽ ነበር የላከሽና በዛ በከፈተልሽ አካውንት ነበር ገንዘብሽ የምታስቀምጪው? አትልኪም ነበር ለቤተሰብ? አልክም። ለምን ጭራሽ አላወራቸውም እኮ ሀቡዬ አላወራቸውም ጭራሽ። ለምን? ከዛ በልጅነትሽ ወደ አዲስ አበባ ሰው ቤት ለመቀጠር መተሽ ከደረሰብሽ ኖ እነሱ አዲስ አበባ የላኩኝ አጎቴ ጋር ትማር በቃ እዛ ደግሞ የሆነ በቤተሰብ ጋብቻ ምናምን የሚባል ነገር አለ አይደለም? አይ ልጄ እንድትማር እፈልጋለሁ ወንድሜ ጋር ትሄድ እናትን በማለት ነው ወደዚህ የላኩኝ። እኔ ታሪኩ ረጅም ነው ብዬ እንትን ያላልሽናል እኮ ኦሬዲ ወደ ኋላ እንዳንመለስ ቤተሰቦችሽ ወደ አዲስ አበባ አጎትሽ ጋር እንድትማሪ ነበር የላኩሽ። አጎትሽ ሚስት ባደረሰችብሽ ስቃይና መከራ ምክንያት ነው ግድግዳ ቆፍረሽ ከዛ ምን ብዬ እሱም ምክንያት አድርጌ የወጣሁት ከዛ ማለት ነው። ኦኬ። ስለዚህ ባጎትሽ ሚስትና ባጎትሽ በመበደልሽ ምክንያት ነው ከቤተሰብ ጋር ተቆራርጠሽ የቀረሽ? ተቆራርጬ የቀረሁት እኔ በቃ ምንም ሌላ ስም በቃ የሆነ ዱርዬ ሆናለች አዲስ አበባ ውስጥ የሚባለው ነገር ነው። በቃ ገብቶሻል አይደለም? ከዛ እንትን አልኩኝ። በኋላ ላይ በቃ ምን ላይ ነበር እሱ ሄደ እነሱን አናገራቸው። ከዛ በኋላ ወንድሙም አለ አንድ ላይ እንትን ካሉ በኋላ ችግር የለም እሷ ብቻ ትምጣ እኛ ምንም አይነት ነገር ካንተ የምንፈልገው ነገር የለም። እኔ ልጄ ተገኝታ እንደዚህ ነው ምናምን በቃ ምዶ በቃ እናቴ አባቴን በቃ ሁሉም እህቶቼ ወንድሞቼ ሁሉም በቃ ትንንሽ ባሉበት ሰዓት ነው እንትን ያልኩት። እኔ የመጀመሪያ ከቤታቸው ያኔ 10 ልጆች ነን። ከ10ሩ 7 ነን እኛ አሁን ማለት ነው። ሌሎቹ አላህ ይራህማቸው በህይወት የሉም። እና ከዛ የመጀመሪያ ተብዬ የሚጠራው እኔ ነኝ ከቤቱ ማለት ነው። አሁን ተመልሼ እንትን አልኩኝ። እሱም ጠየቃቸው ምን አለ። ከዛ ደወሉልኝ እዛ እንዳለው ወደ አዲስ አበባ ሳይመለስ እነሱ ጋር እንዳለ ነው። ከዛ ቤተሰቦቼን አገኘዋቸው ከዱባይ ወደ ኢትዮጵያ ሳልመለስ አወራዋቸው። እስከ ዛሬ ለምን አላወራሽንም? ለምንድን ነው በቃ አናፍቅሽ? እኔ እኮ ሌላ ሰው ነው የከለ የሳዲ ጓደኛ ነኝ እያልኩ እኮ ነው ማናገራቸው፣ ግን ድምጻችሁን ይሰማለሁ ብዬ ምናምን ስለው አንቺ ነበርሽ። እኔ እኮ በቃ ይሁን በጣም እንትን ነገር ብሎኝ ነበር። በቃ አባቴ በቃ ሁሉም ቤተሰብ ማልቀስ ጀመረ። አሁን በቃ ከዛ በስልክ ሁሉም ያለቅሳሉ ምን ይላሉ። በኋላ ላይ መጨረሻ እነሱን ከክፍለ ሀገር አምጥቷቸው እቤት አጎትሽና ሚስቱ ማለት ነው ምን ብለው አወሩ? ስጠፊ ቤተሰቦችሽ የት አለ እንድታስተምሯት? ጠፍታለች፣ ከኛ ጠፍታለች። ዱርዬ ልጃችሁ ዱርዬ ሆና እንዳይፈረድ እኮ ነው። እንዲህ ነው ዘመድ እነሱ ላይ እንዳይፈረድ አንቺ ዱርዬ ወንድ ፈልጋ ጠፋታለች። እነሱ ላይ ያደረሱብሽ ስቃይና መከራ እንዳይታወቅ እነሱ ላይ እንዳይፈረድ ነው አስቀድመው አንቺን ዱርዬ እንደሆንሽ ወንድ ብለሽ እንደጠፋሽ አስቀድመው ካሰሩ ማንም እነሱ ላይ አይፈርድም። ጠፍታለች ነው ያሉት። በቃ እነሱ እንደዛ ነው በቃ እኛ ስንባል የነበረው እንዲህ ነው ምናምን ነገር በቃ እንትን አሉ። እኔ በእናንተ አንፈርድም አልኩት። ለምን ኮንታክት እኔ ከእናንተ ጋር እየተገናኘሁ አልነበረም። ምንም አይነት ስም ብሰጠኝ የሆነ ያልተቆረጠ ነገር አይደማም። እኔ በዛ ሲቹዌሽን ላይ አይደለው፣ ግን እኔ የነበርኩበት በምን አይነት መንገድ ተለውጬ የነሱ ልጅ ናት ተብዬ ለመመለስ ነው የኔ ዓላማ የነበረው። ግን ቀኑ ደርሶ ዛሬ ግን ተገናኝተናል አልሐምዱሊላህ። ትልቁ ነገር ደግሞ ባክነሽ አልቀረሽም። ጥሩ ሰው ከናንተ ጋር መገናኘት ምክንያት ደግሞ ያው ጓደኛዬ ነው። ጓደኛዬ ልበል እንጂ ለባል ገና እናንተ እንትን እኮ በቃ ፍቅረኛሽ ነው እዚህ ጋር እንዳትነግሪኝ። ከዛ በኋላ እንዲህ አልኩት። እሺ በቃ ችግር የለም አንቺ ደስተኛ ነኝ ያልሽበት ህይወት ላይ እኛ ከጀርባሽ ነን ቤተሰቦች እናቴም አባቴም እንትን አሉኝ። እሺ አልኩ። ከዛ በኋላ ይሄ ሁሉ ስናወራ ምን ስንል ቀኑም እየቀረበ 2 ወር እየቀራኝ 1 ወር እየቀራኝ መጣው። እኔ አሁን አየር ላይ እንዲያደርጊ እንደዚህ ነው አትበል። ለምን ህይወት ውስጥ ነው እየገባን ያለ ነው። አንተ ትለኛ አይደለም በፊት እኔ ምንም ነገር የማላቅበት ሰዓት ትመክረኝ ነበር። ዛሬ ደግሞ እኔ በተራዬ አንተ ልምከር
ግን ቤተሰቦቻችን ይገናኙ ምን ይበሉ እየገባንበት ያለው ግን ሀቡ ይሄ ሁሉ ስናወራ ይሄ ሁሉ ስናደርግ ይሄን አድርጌያለሁ እኮ እንዲህ ሰርቻለሁ እኮ በጭራሽ አይናገር በጭራሽ በቃ ለምን በስራው በቃ በተግባር ሊያሳየኝ ስለሚፈልግ ማለት ነው በኋላ ላይ ከተረዳሁት ከዛ ቀኑ ተቆረጠ ሴትያ ትኬት ቁረጭልኝ አልኳት ከዛ አትመለሽም አለችኝ አይ እኔ ሄጄ ላገባ ነው አልመለስም ከሁን በኋላ ህይወት ይዤ ልኖር ነው ምናምን ነገር አልኳት ከዛ ችግር የለውም በቃ ምናምን አለችኝ ከዛ አንዳንድ ስጦታ ምናምን እንትን አለች ትኬት ተቆረጠልኝ ወደ ኢትዮጵያ መጣሁ ሄርኩኝ ከዛ ሄርኩኝ ሲሄድ ኤርፖርት ላይ ሁለቱ እህቱና ያቺ በፊት እኔ ከሱ ጋር እንደዛ ሲንካያተስ እሱ ከኔ ጋር ሲንካያተት በነበረበት ሰዓት እህቱ ነበረች አሁንም ሌላ ሰው አልነበረም ከዛ እኔ ራሴ ነኝ በቃ እሷም በቃ እንትን አለች እንዴ እኔ እኮ ያ ሁሉ እንደዛ እየወደድሽው እንደዛ ብዙ አይነት መስዋዕት እየከፈልሽ 2 አመት ራሶች ልጅ ትቆያለሽ ብዬ አላሰብኩም ነበር ነገር ግን ማሻአላ ቆይተሽ 2 አመት ጨርሰሽ መጣሽ አለች ከዛ ሄርኩኝ ሲሄድ ሀቡ ድንኳን ቆሟል ግቢ ውስጥ እንትን ብሏል ቤቱ እኔ እንጃ ምን ብዬ ልንገርሽ ወደ ውስጥ ስትገቢ ቢፌው እንደ እንትን አሁን ለምሳሌ ምንነጠፍ እንትን አለ አይደለም እንደ አረቢያ መጅሊስ መሬት ላይ ነው ግን መጅሊስ ሳይሆን እንትን ዙሪያ እንትን እንደ ትራስ አንድ አይነት ክልል ሆኖ እንትን ይላል በቃ ቢፌ እቃ ሞልቶ ምን ብሎ ከዛ እሷ በመሃል የመን እንትን አረብ ሀገር ስለነበረች አይ ይሄ ቤትማ የእህቱ ይሆናል በቃ ይሄንን ነው ያሰብኩት ሲጀመር እኔ ብር አካውንት ላይ ነው እየገባ በሚኑ ነው የሚሰራ ብዬ ነበር ያሰብኩት በመሃል የተወሰነ በቃ ሰፖርት አደርጋለሁ በቃ ጎበዝ ጠንክሬ ስራ ነገ ሌላ ቀን ነው ምናምን ነገር ያ እንበረታታለን ያኔ ከዛ ይሄን ያህል ይሰራል ብዬ አልጠብቅም ነበር ከዛ ቀለበት አደረኩኝ ቤተሰቦች ይሄ ግርግር ሰርግ ምናምን ጅኒ ጃንካ ይሄ የለም በቃ ምንም ነገር የለም አባቴና እናቴ ነበሩ ወንድሞቼ አድገዋል በቃ ሀቡዬ ሙሉ ቤተሰቦችን እዛ በቃ ተሰብስቦ እዛ አገኘዋቸው ከዛ በኋላ መጨረሻ ላይ ያው በቃ በቁርአን እንትን ተባለ ኒካ ታሰረ በቃ ተጋባን ቀለበት ተደረገ ሁሉ ነገር እኔ እንጃ ለቤተሰብ ለእናት ለአባት የሚሆን ነገር እንትን ተባለ ነገሩ አለቀ ማለት ነው ከዛ በቃ እንግዳም ሄደ ምን አለ ቤተሰቦችም እንሂድ በሉ እንግዲህ እናንተ የሆዳችሁን አፍሩ ከዛ በኋላ ደግሞ ለመልስ ደግሞ እንድትመጡ እንትን እንላችኋለን ምናምን ነገር አሉ ከዛ በኋላ እዛ ቆየን ቤተሰቦች ሄዱ እናቴም በቃ እነሱ በጣም በቃ እኔ እንጃ አባቴም እናቴም በጣም ከስቷል አንደኛ ነገር የኔ ሐሳብም ሊሆን ይችላል ከቤተሰቦቻቸው በቃ ወጥቼ ጣፍታ ቀራች የሚሉ ነገር እንትን ስሉ ወይ በዚህ ሐሳብ እናቴ ከስታ ነው ምን ሆና ነው ምናምን በቃ ብዙ ነገር እኔ ከደስታ በላይ በቃ እነሱን ሳያቸው በጣም ነው እንትን ያልኩት ለምን በቃ አናግራቸው ቢሆን ደግሞ እንኳንም አላናገርኩም የሚልበት ሰዓት እንትን እያለኝ ነበር ከዛ እያን ቆየን ያው እንግዲህ ከዛ በኋላ ያለው ነገር በባልና ሚስት መሃል ነው እንትን የሚቀረውና ሌላ ምንድነው ቆየን እንደዛ እኔ እዛው እንደቀራሁት በኋላ እነሱ ከሄዱ በኋላ 3 ሳምንት ከ3 ሳምንት በኋላ ቤተሰብ ሁሉም ጎረቤት ሁሉም ወደ በየቤቱ ገባና እንደዚህ ነው ይሄ ቤታችን ነው እና እዚህ ጋር ፈርሚ ይሄ የኔና ያንቺ ቤት ነው ምን አልኩትኝ ወላሂ ሀቡዬ አላመንኩት በቃ አውቆን አይደለም ይሄ ሰውዬ ምን ለማለት ፈልጎ ነው ቤታችን ምናምን ነገር ከዛ እህቱ እኔ አላምንም አልኩትኝ ይሄ ቤት ነው አልኩትኝ ቤት ገዝተህ መሬት ገዝተህ ሰርተህ ነው አልኩትኝ አዎ እንዴት አልሰራም እንዴ እየሰራው እኮ ነው ጧት ቀን ከሌሊት እንደ እግሬ እየተቃጠለ እኮ ምሰራ እኮ ነገ እኔ አንቺን ሳልፈልግሽ ቀርቼ አይደለም ስደት ስትሄጂ ዋጥ አርገ ዝም ብዬ ያልኩትኝ እየፈለኩሽ እንዳልፈለኩሽ ሆኜ እንትን ያልኩት እኮ በሁለት እግሬ ቆሜ ነው ነገ አባት መሆን የምፈልግበት እንትን ላይ ልሆን ብዬ ነው እንዴት አልሰራ ምናምን ነገር አለኝ ከዛ ሀቡ
ወላሂ ምን ብዬ ልንገርሽ ደስታዬ ወደር የለው በቃ እኔ የእህቱ ቤት ነበር የመሰለኝ እሷም አረብ ሀገር ሄዳ ነበር እኔ ከመጣው በኋላ ምን ብዬ ልንገርሽ ደስ አለኝ በቃ ምን ልበል ሌላ ነገር በቃ ይበልጥ ደግሞ ደስታ ከዛ በኋላ በቃ እንትን አልኩትኝ ያለውን ነገር እየቀራን ነገር እኔም ባለኝ እንትን አልኩትኝ ግቢ ውስጥ ያለውን ነገርም ጨማመርንበት እኔ ጋር ባለው ብርም በቃ አካውንቴ ላይም ያለው ነገር እንትን አልኩኝ ከዛ 2008 መስከረም 1 ነው ኢትዮጵያ የገባሁት ከዛ 2009 አዎ የመጀመሪያ ልጄን አዎ ወንድ ልጅ አላህ ሰጣን ወለድኩ ከዛ የመጀመሪያ ልጅ አገኘው ወንድ ልጅ አልহামዱሊላህ እያልን ቀጠል ልጄ ማደገ ከዛ በኋላ ደግሞ እሱ 3 አመት ከ8 ወር ከሆነ በኋላ ሴት ልጅ አረገዝኩ ከዛ አውዬን እንጂ ወላሂ ምን እንደምነግርሽ በቃ እንጃ ይሄ በቃ ካገኙኝ በኋላ የእናቴ አባት በቃ እኔ ጠፋው ግን እነሱ በዱዓ አልተለዩኝም አልহামዱሊላህ አልኩትኝ ወላሂ ላዚም በቃ እኔ የኔ መጥፋት ጠፋች ብሎ ግን የነሱ ዱዓ ነው አልኩትኝ በቃ ሁሉም ነገር ከዛ ሁለተኛ ልጅ አርግሽ የመጀመሪያ ልጅ ስወልድ ራሱ በቃ እኔ ብቻዬን ስለሆንኩኝ እዚህ ጋር ምን አለ መሰለሽ ሀቡ የሆነ ታሪካችን አንድ አይነት የሆነ ነው በቃ እንትን የሚል እሱ በዛ በኩል ምን ላይ ነህ ምን እየጎደለን ምን እናግዝ ምን እንርዳ የሚለው ሰው የለውም እዚህ ጋር ደግሞ እኔም እንደምታውቂኝ ነው እንደነገርኩሽ ነው ከዛ በኋላ ሁለተኛ ልጄን ወልጄ ያው ከንትን ከገበሬ ነው ይሄ መሬትና ቤት የተገዛ ከዛ ስንት አመት ቆየ 7 አመት ሁለተኛ ልጄን እንደወለድኩኝ 7 አመት ቆየን ማለት ነው በቃ አጠቃላይ 7 አመት አጠቃላይ ከተዋወቃችሁ 1999 እስከ 2008 ማለት 9 አመት ነው 1999 እስከ 2001 አጎቴ ቤት ነበር ከ2001 8ኛ ወር ነው ከሱ ጋር የተዋወቁት ስለዚህ 7 አመታችሁ እሺ ከተዋወቅ ከጋብቻ ጋራ አንድ ላይ 7 አመት ሆነ ከዛ መጨረሻ 2000 ሁለተኛ ልጄን ወልጄ እሷ 2 አመት ከ8 ወር ሆኗት በቃ ይሄ ቤት ፈራሳው የሆነ ቀለም ምናምን ነገር እንት ህገወጥ ነው ምናምን የሚባል ነገር አለ አይደለም እንደዛ እየተባለ ሰፈሩ በጣም እየተናወጠ መጣ ከዛ ምንድነው አልኩትኝ በቃ የሆነ ሌላ ፈተና ታውቂያለሽ ምንድነው የተፈጠረው ለምን አልኩትኝ በቃ የሆነ ሰዓት ደስታ የሆነ ሰዓት ደግሞ ይሄ ነገር ለምን ያው እንግዲህ እንትን የሆነው አገር የሆነውን እንሆናለን ምንም ነገር አታስቢ በቃ ከነሱም አነሱ ካላነሱም ደግሞ አላህ ለኛ ያለው ርስቅ የትም አይሄድም የልጆቻችን እንትን ርስቅ እንኖራለን ምን እንሆናለን ምናምን ብለን በቃ እንደዛው ይያለን ከዛ መቶ እንትን ግቢያችን ቀለም ነካ ያው ይነሳል ተብሎ ማለት ነው ከዛ ምን እንትን እንዳለኝ ታውቂያለሽ ሀቡ እንደዛ በቃ እኔ እንጃ እኔ ገንዘባኑ እንኳን የኔን ገንዘብ መንካት አለመንካት ሳይሆን እግሩ እየተቃጠለ አቡዬ በየሆቴሉ ማለት ነው ነገ ሰው ሆናለሁ በሁለት እግር ቆማለሁ እያለ እንደዛ እንትን እያለ የሰራው ቤት እንደሌለው ሲሆን በቃ እኔ እኮ ገንዘቤን ልኬ አሁንም እንትን ብያለሁ በቃ ያን ሳስብ በቃ እኔ እንጃ ውስጤ ሁሉ ነው የሚቃጠለው ይታይ ይሁን ለራሱ በልቶ የሚሰራበትን ዘንጦበት እንደፈለገ ሆኖበት እንትን ያለ ቢሆን ኦኬ ግን ለምን አልኩት ወላይ ብታይ በቃ ማልቀስ ጀመርኩኝ ሁለት ልጆቻችን አልহামዱሊላህ ረብል ዓለሚን ከዛ ቤተሰብ ጋር እንደዚህ ምናምን ነገር እንትን አልኩትኝ
እኔ በተፈጥሮዬ ሀቡ ሰው እንዲያግዝ የሆነ ታውቂያለሽ የሆነ የምትጠዩ ነገር የሰው እርዳታ እንትን የምትዩ ነገር አለ አይደለም ያን ነገር በጣም ነው እንትን የሚለው በቃ በራስሽ እየወደቁም እየተነሳው በራሴ ልቁም የምትዩ ነገር አለ አይደለም ከዛ እንትን እያልኩ በቃ እንትን እያል ተነሳው በቃ መነሳቱ የማይቀር ነው ግማሽ ሰፈር ተነስቷል የኛ መደዳ ደግሞ ገና ነው እየተባለ ከዛ ልጆቼን ለሁለት አመት ቢያንስ ጥርሴን ነክሼ አልፈረስም ግን ገና ነው ከዛ ለሁለት አመት በቃ እንጥልበልና አይ እኔ አሁን ተራዬ ነው ይሳካልኝም አይሳካልኝም እኔ ወጣለሁ አንቺ ከልጆቼ ጋር ሆኝ እዚህ አሁን እየሰራው ከእጅ ወደ አፍ ምንም አልተቻለም አይደለም አሁን ግን ስደት ደግሞ እኔ ልቅ መስዋዕት ትሄዳለህ አረቶ ባላ ቢያንስ እኔ ቋንቋን እችላለሁ ግን እኔ ብሄድ እኔ ይሻላለሁ ምናምን አልኩትኝ ከዛ ስለው ችግር የለውም እኔ ሄዳለሁ ምናምን አለ ፓስፖርት አወጣ ምን አለ ከዛ በኋላ ምን ብባል በዛ ብባል ምንም ቪዛው ከዛ በባህር ከልጆች ጋር ወደ ሳኡዲ በባህር ወጣለሁ ምናምን ነገር ስለ ወላሂ አትወጣም አልኩትኝ በቃ እስኪ ቢያንስ ቤተሰብ ጋር እንሂድና ማለት ነው የሆነ ነገር እንመካከር ያለውን ነገር በቃ እኔ ወስኜ ወይኔ ሄዳለሁ ችግር የለውም አልኩትኝ ከስሎ እሺ አለኝና ከዛ ቤተሰቦች ጋር ሄድኩኝ እማም በቃ እንትን አልኩትኝ ያው እነሱ ላይም ጫና መሆን አልፈልግም ከዛ ለምን በቃ እዚህ ግቢ ውስጥ የሆነ እንትን ተቆርጦላቸው የተወሰነ እንትንን ብለን ሰርቪስም ቢሆን የሆነ ነገር እንትን ብለን ካሳም የሚሰጡን ከሆነ ችግር የለውም እዚህ ውስጥ የሆነ ነገር እንስራና ቢያንስ እዚህ ትቆያላችሁ ምናምን ነገር አለች ቤተሰቦችም እንደዛ አሉ አይኔ አልፈልግም አልኩትኝ ወላ አሁንም ቢሆን ቢሰራ 2 አመት ወይ 3 አመት ቢቆይ ነው ችግር የለውም ልጆችን ከያዛችሁልኝ ትልቁ ነገር ለኔ በጣም እንትን ነው በቃ ግን ከአንድ ላይ ሆነ በቃ ሁላችንም እናንተ ላይ ጫና መሆን አንፈልግም ስለዚህ እኔ መሄድ አለብኝ አባ አልኩትኝ ከዛ ስለው በቃ እሱን እንደምንም ማሳመኑትና ምን ብሎ ላንተ እየተሳካ ካልሆነ እሷ ቢያንስ ቋንቋ ትችላለች ችግር የለውም እኛ እዚህ ልጆቹን 2 አመትም ቢሆን 3 አመትም ቢሆን ችግር የለም እኛ ጋር ይቆያሉ ከዛ አሉ ልጆችን እነሱ ጋር ወሰድኳቸው ሳይፈርስ ቀደም ብዬ እኔ መጣሁ ወደዚህ ወደ ዱባይ ማለት ነው ከዛ መጥቼ አመት ከ8 ወር ሲሆነኝ አንቺ ጋር መጥቻለሁ ሀቡ ያለፈው ረመዳን ማለት ነው ከዛ ልክ የዛንን ብቻዬን ነበር በቃ ማንንም ሰው እኔ ጓደኛ የሴት ጓደኛ የለኝም ብዙም ከሰው ጋር በቃ እንደዚህ የሆነ ሆይ ነገር እንትን የለኝም ልጆችና ባለቤቴ ከሄድኩ ቤተሰቦቼ ጋር ነው ከዛ ውጪ ጓደኛ ምናምን እንደዚህ ምናምን የሚባል ነገር እኔ በጣም ነው እንትን የምለው ያኔ ገብቶሻል የሆነ ቀርቦሽ የሚርቅ ሰው ካንቺ ጋር እንትን የሆነ እንትን የሚል ሰው እስከሌለኝ ከማየው አንፃር ጓደኛ የሚባል ነገር በቃ የሆነ በህይወቴ ኖሮኛ ያውቅ ከዛ እንትን አልኩኝና በኋላ ላይ የሆነ እንደዚህ እንትን ያለው መጀመሪያ ትቴናል ቦኖ ገባ ቆጣሪ እንትን ተባለ ሲባል አመት ከምናምን ከሆነኝ በኋላ በቃ እንደዛ ከሆነ ለምን የሆነ ነገር አንጀምርም ከተውት እንደገና ደግሞ ቆጣሪም ከገባ የሆነ እንትን ነገር የቤት ቁጥርም ከተሰጣ ችግር የለውም በቃ እሺ የሆነ እንጀምር ተነሳሳ ግቢ ውስጥ ሆነ ቢያንስ አንቺ ይሄንን እያከራየሽ እኔ ደግሞ ስራዬን እየሰራ አንቺ ደግሞ ከልጆችሽ ጋር ትያለሽ የሆነ ነገር ደግሞ ይኖረናል ከጎን ምናምን ብለው የሆነ 3 ሰርቪስ ካጠገቡ 250 ካሬ ጨምሮበት ካጠገቡ የሆነ 3 ሰርቪስ እንትን አለበትና ይሄ እንትን አልኩት ምናምን ብሎ ላከልኝ ከዛ ውሽ ደስ አለኝ በጣም በቃ አልহামዱሊላህ ደሞዜ ማሪፍ ነው በቃ ከዚህ በኋላ ምንም ነገር እንትን አይደለም ግን እንዴት እንትን አሉ ምናምን አልኩትኝና በቃ ብዙም አልተዋጠልኝም ዝም አልኩትኝ በኋላ ላይ አቡዬ እዚህ ጋር ደስ አለኝ ቦታ ላይ ማለት ነው እዛው ቦታ ላይ ከጎን 150 ካሬ ጨመረበትና እንትን 3 ሰርቪስ አነሳ ትተናል አድርጎበት አይደል ቤታችሁ እንደሚፈርስ እያወቃችሁ ትተናል ብሎ ቦኖ ገባ እኔ መጥቼ አመት ከ2 ወር ከሆነኝ በኋላ ቦኖ ገባ የቤት ቁጥር ተሰጣ ቆጣሪ ገባ ሁሉም ነገር ሄዶ ፈርሞ ምን ተብሎ ከዛ በኋላ
እንደገና የሆነ ነገር እንትን ከጎና አነሳና በቃ ለሰበቡ እኔ ከመጣው በኋላ እንትን ካለ ችግር የለውም አልሐምዱሊላህ አልኩትኝና ከዛ በኋላ የሆነ እንትን ነገር አስነስቶ ድጋሚ መስራት ጀመረ። በቃ እንትን ምንድነው ሻወር ቤቱን ያንንም እንደገና አሳድሶ አሸዋ ግርፍ ምናምን ሁሉ ነገር ካደረገ እንትን ካለ በኋላ አመት ከ8 ወር ከሆነኝ በኋላ 2 አመት ሊሞላኝ 2 ወር ቀራኝ ሲባል አፈር ወደ አፈር እንታረጋለሽ ሀቡ ወደ አፈር ወይ 2 አመት ጨረስኩ እኮ። አሁንማ ይሄ ረመዳን እናንተ ጋር ነኝ፣ ልጆቼም ይመለሳሉ። በቃ እችን 2 አመት ብቻ ኢንሻአላህ በቃ እንትን ይላሉ። ግን ልጆቼ አልሐምዱሊላህ ምንም ነገር እዛው ኬጂ ትምህርት ቤት አስገቡ። አይዞሽ ልጆችሽ ምንም እየሆኑ አይደለም፣ በርቺ ጠንክ አላማሽ ላይ ምናምን ነገር እያሉ ቤተሰቦችም እያበረታችሁ። ግን ይሄን 2 አመት በ2 ወር አንዴ በ3 ወር አንዴ ወላሂ ልጆቹን ሀቡዬ ልጆቼ ታሞ ሐኪም ቤት ወስዶ እንኳን ሽሮብ ታውቂያለሽ፣ ሽሮብ ተሰጥቷቸው ለራሱ ሳይቀም ስለ ልጆቹ አይሰጥም። ለምን አልኩት አንድ ቀን ከዛ ስለ እኔ እኮ የአባት ጣም ባለቅ እንኳን ልጆቼ በቃ ልጆቼ የኔን ጣም እንዲያውቁ ፈልጋለሁ። እኔ በአባት በቤተሰብ ተደላቄ ያደኩ ሰው አይደለሁም። ነገር ግን ልጆቼ በእኔ በቃ እንዲኮሩ ፈልጋለሁ ምናምን ነገር ነው የሚለው ብታይ። እና በቃ እንደዚህ ወጪ አታብዛ። በየጊዜ የመጣ ልጆቹ ምንም አይሆኑም። እናት እንኳን ቆርጣ ከሀገር ወጣለች አይደለም ለምን እንትን ትላለች ብሎ በቃ እነሱ እንትን ይላሉ። በቃ ምንም ነገር እኔ ርቄ እነሱ ከሄዱ በኋላ እሷ ከሄደች በኋላ ቢያንስ እሷ ርቃለች። እኔ ግን ልርቃቸው አልፈልግም። እሷ ብትመጣም ባትመጣም እንኳን 2 አመት እንደጨረሱ ልጆቼ ከኔ ጋር ነው የሚሆኑ። በቃ ሁል ጊዜ በየቀኑ ቀኗን ይቆጥራታል። ከዛ ቤቱም ፈረሰ። ለምን ቤቱ ከመፍረሱ በፊት ቀደም ብሎ በቃ እኔ ብቻዬን ቤት ውስጥ ከሚሆን ሳዱዬ ባላ ለቤተሰብ ንገሪና ልጆችን ላምጣቸዋለኝ። እንዴት ሆነ ብቻዬን ልጆችን እንትን ብለህ እንዴት ነው ብቻዬን እንትን የምትለው? ልጆችን እንዴት ታረጋለህ? ወላሂ ምንም ችግር የለም። የሆነ እንትን ግል ትምህርት ቤት አስገባቸዋለሁ። ቀኑን ሙሉ እዛ እንትን ይላሉ። ከዛ በኋላ ደግሞ ማታ ከስራ ሲወጣ ይዣቸው ወደ ቤት ይገባሉ። አሁን እኮ ልጆቼ አደጉ። ልጄ የመጀመሪያ ልጄ 4 አመቱን ጨረሰ። ወላሂ በጣም አድጓል። ሳድዬ በአላ ይሽበኛል። ከዛ እኔ ለምን ምክንያት ሆናለሁ? በቃ መጀመሪያ ቤተሰብ ጋር ሄድና ከዛ በኋላ ደግሞ እኔ ከነሱ ጋር ማውርተን እንዴ ድንገት ተነስተ ሄደ ልጆችን ወስዳለሁ አትበል፣ ጥሩ አይደለም። ስለዚህ ቢያንስ 3 ቀን 4 ቀን ምናምን ከነሱ ቆይተ ብትወስዳቸው ይሻላል። የነሱ ቀልብም ጥሩ አይደለም ምናምን አልኩት። ሀቡ የሳል ነገርሽ 2ኛ ልጄን እንደወለድኩኝ እናቱ 2ኛ ልጄ ወልጄ እኔ ጋር መታ ነበር እናቱ ማለት ነው። ከዛ እኔ ጋር መታ ልጄ አይዞ ከጎንህ ነን የሚለው ሰው ማንም የለው። እሱን ደግሞ ሊለውጥ ፈጣሪ ሲፈልግ አንቺን ጥሎለታል። የኔ ዱዓም ሊሆን ይችላል። አደራማና ልጄ አደራማና ይሁንብሽ ምናምን ነገር ብላ እንዴ እማ ምን ሆነሽ ነው? ለምንድን ነው እንደዚህ የምትይ? እንዴ ሁላችንም እኮ አንድ ላይ ነን፣ ለምን እንደዚህ ትያለሽ? ምናምን ነገር ስላት አላቅም በቃ ሰው ልጅ ይኖራል ይሞታል፣ ብዙ ነገር አለ። ልጄ ግን ተቻችላችሁ ኖሩ፣ በሆነ ባልሆነ አትወቃቀሱ ምናምን ብላ በቃ 2ኛ ልጄን ወልጄ ልጠይቀኝ መታ እንዲህ አይነት ነገር ብላኝ ወደ ኢትዮጵያ የሱ እናት ማለት ነው። አዎ የሱ እናት ከዛ እንደዚህ ብላኝ ሳምንት ነው 15 ቀን ምናምን እንደዛኛ ጋር ቆይቶ ሄዱ። ወደ ሀገር ከተመለሱ ወደ ክፍለ ሀገር ከተመለሱ በኋላ አባትዮ ከ3 ቀን አባት ማለት ያው እንደ አባት የሚያዩ እሱ በልጅነቱ ነው አባቱ የሞተው። ተወልዶ በ1 ወር ነው አባቱን ከለሩን ማን ምን እንደሆነ አያውቅም። ከዛ በኋላ ሄድና አባትዮ አረፈ። በሄዱት በ3ኛ ቀን ነው በ4ኛ ቀን አላውቅም፣ ብቻ ቀኑን አላስታውስም። ከዛ
እንደዚህ በቃ ተደውሎልኝ ለሱ አትንገሪ እንዴ ነው አባዬ አርፏል ምናምን ነገር ተባለ። አረፋ ላይ ነበርና ምንድነው ምን ተፈጠረ? ቤቱ አፈራፈር ይላል። አንቺ የምታቀጣጥዩ ከሰል ሁሉ አፈራፈር ይላል። ለሱ የእንጀራ አባቱ ማለት ነው የእናቱ ባል? አዎ እንጀራ አባቱ ማለት ነው። ከዛ ሲያርፍ እንዴ ምናምን ብለሽ አትንገሪ፣ ነገር ግን አባቱ አርፏል ምናምን ነገር ተባልኩኝ። ከዛ ወንድሙ የታላቅ ወንድሙ አለ እንዴ ነው ምናምን ብሎ ከዛ እንሂድ አባያን ቦታ ላይ ሄደን እንጠይቀው ምናምን ብሎ ሳይነግረው ይዞ ሄዱ። ወደ ክፍለ ሀገር ሄዱ አርፏል። እንደውም ተቀብሯል። ለሱ አልተነገረም እንጂ እሱ እዚህ እያለ ነው ያረፈው። ከዛ እሱ ሄደው የሚገርመው ነገር አባትየው ተቀብሮ በአራተኛ ቀን እናቱ አረፈች። በአራተኛው ቀን አውቀሽ ነው ወላሂ አቡዬ፣ በአራተኛ ቀን ከአንድ ቤት ሁለት ሬሳ በአራት ቀን ልዩነት። አዎ በአራተኛው ቀን እናቱ አረፈች። እናቱ ከዛ አደራ ልጆች አዎ ያለችኝ እናቱ የወለደችው እናቱ። አዎ ከዛ ምንድነው በቃ አልኩትኝ ያ ረቢ እኔ ጋር መታ ይሄን አይል ቀን ቆይታ ከዛ በቃ የሆነ አማና አደራ ልትሰጠኝ እንደመጣች ነገር ታውቂያለሽ። እንደዛ ነው ያሰብኩት። በቃ ለምንድን ነው አልኩትኝ በቃ እንዴት ቆይ እናትየው አራስ ልትጠይቅሽ መታ ነው አደራ በቃ ተስማምታችሁ ኑሩ ምናምን ያለችሽ? አዎ በስንት ጊዜ ነው የሞተችው? እንደዛ ብላኝ እኔ ጋር 15 ቀን ቆይቶ ሄዱ። አረፋ ወጥቶ ቀኑን እንትን ብሎብኛል። አረፋ ወጥቶ ይሁን ከአረፋ በኋላ ይሁን እሱን አላስታውስም። እና ሄደች እሷ ሄዳ 15 ቀን ጊዜ ውስጥ ነው የሞተችው። አደራ ባለች አንድ ወር ባልሞላ። አዎ አንድ ወር አልሞላችም አንድ ወር። ከዛ በጣም በቃ እኔ ሁሉ ጊዜ አእምሮዬ ውስጥ የሚመላለሰው በቃ ለምን እንዴት እንደዚህ ልትለኝ ቻለች? በቃ እንደው አላህ እንትን ብሏት ይሆናል እንድትናገር ወይንም ደግሞ ለምን አልኩና በቃ እሱን እንዳለ እንትን ብዬ በቃ ይሄንን ላስታው ልንገርሽ ብዬ ነው ወደ ኋላ የተመለስኩትና ከዛ በኋላ ላይ አሁን ወደ ልጆች ሲመለስ ሄዶ ለቤተሰቦች ነገረ እንደዚህ ምናምን ብሎ ከዛ ልጆቹን ይዞ መጣ። ችግር የለውም በቃ እሱም እችላለሁ ካለ አባት ነው እንዳትከለክሉት። አባዬም እንደዛ አለ። በቃ ልጆቹ ናቸው ቢያንስ የእናቱን ትንፋሽ አጥተው የአባትን ትንፋሽ አይጡ፣ ከሱ ጋር ይኑሩ፣ በቃ ችግር የለም ምናምን ብለው ከዛ ልጆቹን ይዞ መጣ። ወላሂ አቡ በቃ እኔ አለቅሳለሁ በቃ ሁሉ ጊዜ። አሁን ልጆቼ ከሱ ጋር ምን ሊሆኑ ነው? የምር አሁን ልጆቹን ልታሳድግ ነው ያመጣቸው? ምን ልታደርግ ነው? ከዛ አምጥቶ ግል ትምህርት ቤት አስመዝግቦ ምን ብሎ ከዛ በኋላ ልጆቼ እዛ ይቆያሉ። ማታ ሲገቡ ይዣቸው ወደ ቤት ይገባል። እስካሁን አልፈረሰም ቤቱ። ከዛ አንድ ቀን በቃ ደወልኩላቸውና እኛ እኮ ወደ አዲስ አበባ ስንመጣ አንቺ አለሽ ብለን ስራ ቦታ አዲስ አበባ ናት እኮ ነው የምንባለው፣ የት አለሽ አለኝ የመጀመሪያ ልጅ። ከዛ ስለ እናት ታዲያ በስራ እኮ ተዘዋውሬ ወደ ሌላ ሀገር ሄጃለሁ እና እመጣለሁ ችግር የለው ምናምን ራሳቸውን እስኪያውቁ ድረስ ቢያንስ እንትን አልበላቸው ብዬ ከዛ አፍራቸዋለሁ። ምን እላለሁ? ትምህርታቸውን ቀጠሉ እዛው ሰፈር። አሁንም ቤቱ አልፈረሰም ገና ነው። ከዛ 2 ዓመት እንደሞላኝ በቃ ሰፈሩ በሙሉ ተናወጠ። ምን አለ መስጊዱ ይፈርሳል የሆነ ጊዜ ታስታውሻለሽ? በቃ በጣም እንትን እየተባለ ነበርና ከዛ ቤቱ ፈረሰ። ከዛ ሰፈር ሲፈርስም አልነገረኝም። ቤቱ ፈርሷል፣ እንደዚህ ተፈጥሯል፣ እንዲህ ሆኗል ምናምን አላለኝም። በቃ ከዛ ልጆቹን ወደ ካሉበት እኛ ወዴት ነን? ወደ ሰበታ አካባቢ ነበር። ከዛ ከሰበታ መሸኛቸውን አውጥቶላቸው ምን ብሎ ወደ ቦሌ ሚካኤል ይዛቸው ሄደ። ቤቱ ከፈረሰ በኋላ ቤት ተከራይቶ ምን ብሎ ከዛ ይዞ ሄደ። የሆነ ቪዲዮ ላክልኝ፣ አልነገረኝም። ይሄ ሁሉ ሲፈጠር ምንም ነገር አላለኝም። ልጆቹን ወስዶ ትምህርት ቤት አስመዝግቦ ቤት ተከራይቶ ምን ብሎ እንትን ካለ በኋላ ከተረጋጋ በኋላ ቪዲዮ ላክልኝ። አይ እንደ ልማዱ እንግዲህ ይሄ ሰርፕራይዝ ነገር ይወዳል። አሁንም አፍርሶ ሌላ ነገር እንትን እያለ ነው አልኩና እንትን ያለ ምን ጀምረህ ነው ደግሞ አልኩትኝ። ከስለው በቃ ሳዱቆ የኔ ውድ እንግዲህ ነገርየውን ተሰናብተናል፣ እኔና ልጆቼ አለን።
አሁንም እንኖራለን። ስለዚህ አብሽሪ፣ መፍረስ ካለበት ቤቱ ፈርሷል። በቃ አገር የሆነውን እኛም እንሆናለን። ምንም ማድረግ አንችልም። ቤተ እምነት ብዙ ነገር እየሄደ ነው። ስለዚህ ብዙም እንትን አትበይ። በቃ ሀቡዬ እሱ እንደዛ እያለኝ ማለት ነው። እኔ ይሄ መሬት ሁሉ ማለት ነው እንዲህ ነው የሚዞርብኝ፣ እንደዚህ ማለት ነው። ከዛ የዛኔ መጀመሪያ እንትን እንደዛ ብሎኝ የሆነ ጊዜ አንቺ ረመዳን ውስጥ ነው እንደዚህ እንዳሁኑ ቁጭ አትይም ነበር። ምግብ እያበሰልሽ ምን እያልሽ እንትን እያልሽ ነበር። እንደው እዚህ ገብቼ በቃ ይውጣልኝ አልቅሼ ብቻ ልውጣ ብዬ ከዛ ገባው እንዲህ ምናምን ውጭ ከመጀመሪያ እንትን ፍቅር ታሪክሽን ጀምሪ ምናምን ስትል አይ ሀቡዬ ላልቅስና ብቻ ልውጣ ቤቴ ፈርሶ ነው እንደዚህ በቃ አልቅሽ እሺ በቃ ችግር የለውም አልቅሼ ምን ብዬ እንዲህ ነው ምናምን ብዬ በቃ ብዙም አልተናገርኩም፣ መናገርም አልቻልኩም። ወጣው ከአንቺ ላይቭ ላይ ማለት ነው። ወላሂ በቃ ታውቂያለሽ የሆነ ደውለሽለት እንደዚህ አይነት ነገር ተፈጠረብኝ፣ እንደዚህ አይነት ነገር ደረሰብኝ ብለሽ የምትናገሪ ሰው ከሌለ በቃ እኔ ግን አልሐምዱሊላህ ልጆች አሉ አይዞሽ በርቺ ያለኝ ከጀርባ አጥንት ሆኖ የሚያበረታታኝ ከምንም በላይ ባል አለኝ አልሐምዱሊላህ አልኩኝና ከዛ በቃ የሆነ ጊዜ በቃ ዝም ብለሽ ይሄ ሰው አለኝ የምትይው እያልሽ በቃ ውስጥሽ እንትን ይላል። አደኩኝ እዚህ ቦታ ደረስኩ በቃ ጨረስኩ፣ አሁን ስደት በቃ ወደ ልጆች ልመለስ ምናምን ነገር ይላል። አሁን ይሄንን የዛኔን እዚህ ቤት ስመጣ ወረቀት አልነበረኝም። 2 ዓመት እዛ ቤት እንትን ብዬ አንቺ ጋር ስመጣ ግን እዚህ ቤት ነው አንቺ ጋር የመጣሁት። አሁን ያለውበት ቤት ኮንትራት የገባውበት ቤት ሳይሆን አሁን ያለውበት ቤት። ከዛ ወረቀት አልነበረኝም። በዛ ብስጭት ምን ብዬ ከዛኛው ቤት እንትን አልኩትኝ ከሴትዮዋ ጋር ከ800 በላይ አልከፍልም፣ ምሳሌ ከሆነ ስሪ፣ አለበለዛ ደግሞ ትኬት ቁርጭ ወደ ሀገርሽ ነው በመጣሽ ብለን የሚመልስሽ ምናምን ነገር በቃ እርግፍ አድርጌ በዚህ ብስጭት ላይ በምን ላይ ምን እሰራለሁ። ከዛ ወጣው እዚህ ቤት ገባ። ከዛ በቃ አንቺ ጋር እዚህ ቤት ገብቼ አንቺ ጋር እንደገባሁትኝ ትንሽ ቆይቼ በኋላ ላይ አፉ መጣ ምን እንትን አልኩኝ። አሁን አጠቃላይ 3 ዓመት ሞላኝ። ወረቀትን ሴትዮዋ ሰራችልኝ፣ ህጋዊ ሆንኩኝ እና አሁንም አልሐምዱሊላህ ያው ክራይ ቤት ነው ልጆችም እየተማሩ ነው። እኔ እዚህ ቆየው እንጂ ኢንሻአላህ ያጣውት ቤትም ይመለሳል። ወላሂ ዱንያ ናትና ታሪካችን ይሄን ይመስላል። ሀቡዬ ግን አንቺን ሳይሽ ሁሉ ጊዜ የሆነ ቪዲዮዎችን ሼር ያደርግ። ባለፈው የእናት እንትን ያከበርሽው እንትን የለም ሼር አድርጎልኝ ነበር። ልጆችሽ እንትን ቢሉ በቃ ቢያንስ እኔ በዚህ እንትን ልበልሽ በቃ አይዞሽ ምናምን ነገር በቃ እኔ እንጃ ከምንም በላይ ከእናትም ከአባትም ከቤተሰብ እናት በቃ እኔ እንጃ እህት ወንድም ከሚለው በላይ ይሄንን ታሪኬን አንድ ቀን እንደው ሀቡ ቤት ገብቼ ልናገር። ለምን እንደው ታውቂያለሽ እኛ ሴቶች በጣም ስስ ነን ሀቡ፣ በትንሽ ነገር እንትን እንላለን። ግን ከጎናችን ሆኖ አይዞሽ የሚለን ሰው ካለ ያመንበት ነገር ገደል እንገባለን። በቃ ምንም አይነት ነገር ማለት ነው። መስዋዕት የሚከፍል ሰው ከጎናችን ካለ አንድ ይሄን ነው። አልሐምዱሊላህ ግን እስካሁን ሲያስለቅሰኝ ወደኋላ ተመልሼ እንትን ስል አንዳንድ ነገሮችን ሳስታውስ የእናቷ ማሞት እንደገና ደግሞ በቃ የሆነ ነገር አሳካው ጨረስኩ በምትይበት ሰዓት ተነስተሽ የሆነ ነገር ደግሞ እንትን ሲያጋጥምሽ እነዚህ ናቸው የሚያስለቅሱኝ። አልሐምዱሊላህ ጤና አለኝ፣ ልጆቼ ደህና ናቸው። የሚቀጥለው 2010 አሁን 17 መጨረሻ ላይ ኬጂ ይመረቃሉ ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን አብዬ ይሄን ይመስላልና ውጪ ስትሉኝ የነበራችሁ ሰዎች አሁን ኮሜንት ሊከት እስካሁን ድረስ ዝግት አድርጌ ነው ማወራው ላይ ለዚህ አይዞሽ ወላሂ ወት እንደዚህ ናት እኮ አንዴ ዳውን
አንደኛ በጣም አንቺ አመስጋኝ ነሽ። አመስጋኝነትሽን አድንቄያለሁ። አታማረሪም። ይሄ ደግሞ ከባለቤትሽ የወረስሽው ነገር ሊሆን ይችላል። ለምን ባለቤትሽ ቤታችሁ እንደፈረሰ በምንድነው ያጽናናሽ? እኔ ያለው በህይወት ልጆቻችን አሉ። ስለዚህ በቃ ሀብት ይሄዳል ይመጣል። እኛ በህይወት ካለን እኛ ከተነፈስን ጤነኛ ከሆንን ሰርተን እንበላለን አይደል? ሀብት ቤት ኖሮሽ አንቺ ከሌለሽ ምን ዋጋ አለው? በጣም ብዙ ሰው ይኸውልሽ፣ በጣም ብዙ ሰው ቤት ነው ቤቱን አትርፎ እሱ ይሞታል። ምን ዋጋ አለው? ልጆች የሚፈልጉት አንቺን ነው ቤቱን ነው። ቤቱን እኮ ልጆችሽ ነገ ይሰሩታል። አንቺ ካስተማርሻቸው ነገ በተማሩበት ሙያ ተቀጥረው ይሰራሉ። ቤት ለራሳቸው ይሰራሉ። ለልጆቻችን ማውረስ ያለብን ፍቅር ነው፣ ትዝታ ነው፣ ሀብት አይደለም። ምንም አይነት ነገር ስለኔ ትዝታ ሳይኖራቸው ቤት ንብረት አውርሻቸው በሞት ዋጋ አይሰጡትም። ለዛ ነገር ስላለፉበትም ዋጋ አይሰጡትም። በዛ ላይ ለኔ ፍቅር ስለማይኖራቸው ምንም አይነት ትዝታ ከኔ ጋር ስለማይኖራቸው እናታችሁ ምን አይነት ነበረች ሲባሉ እንኳን ስለ መልኬ እንጂ ስለ ባህሪ እኔ ስለምወደው ስለምጠላው ነገር ምንም ነገር ሊናገሩ አይችሉም። ስለዚህ ሀብት ይሄዳል ይመጣል። ለሀብት መጨነቅ የለብንም። ዋናው እኛ በህይወት እንኑር። ዋናው እኛ ጤነኞች እንሆን። ያው የእቺንን ወጣቶች ናችሁ፣ ትሰራላችሁ። ቆንጆ ነሽ ደግሞ ገና ወጣቶች ናችሁ። በጊዜ ግቢ። ልጆችሽን ከዚህ መልካም ባለቤትሽ ጋር አብረሽ አሳድጊ። እሺ በጣም እድለኛ ነሽ። እንደዚህ አይነት የሚሳሳልሽ፣ የሚያስብልሽ፣ የሚጨነቅልሽ ባል ስለሰጠሽ። ስንቱ ሀብት እያለው በትዳሩ ደስተኛ ያልሆነ፣ በቤቱ በትዳሩ ደስተኛ ያልሆነ፣ በቃ ምን አለበት ድሃ ሆኜ የሚወደኝ ባል በሰጠኝ የሚል በጣም ብዙ ሰው አለ። በጣም ፈጣሪ ሲወድሽ ሲባርክሽ መልካም ሰው ነው ከጎንሽ የሚያደርግልሽ። እንደዚህ መከታ የሆነ የሚጨነቅልሽ የሚያስብልሽ ባል ስለሰጠሽ በጣም እድለኛ ነሽ። አንቺ ደግሞ በጊዜ ግቢ፣ በቃ በጊዜ ሀገርሽ ግቢ። አይሞላም ይሄ ዓለም አይሞላም። እውነቴን ነው የምልሽ። ምንም ብንለፋ እኔ የዛሬ 16 ዓመት ከሀገሬ ስወጣ 2 ዓመት ሰርቼ ይገባለሁ ነበር ያልኩት። ያው 16 ዓመት ግን አትሊስት ትዳሬ አብሮኝ ነው ያለው፣ ልጆቼ አብሮኝ ነው ያሉት። አይቆጨኝም። አዎ ወደ ሀቡዬ ላይ መሰለሽ አንዳንዴ በቃ ላይ መሰል እኔ እንደውም ቶሎ ብዬ ተስፋ ቆርጣለሁ። በጣም ነው ተስፋ የሚቆርጥ ቶሎ ብዬ በቃ እጭ ምናምን ነገር ይላለሁ። እሱ ግን ምንድነው የሚለው ታውቂያለሽ? እኔ እዚህ አዲስ አበባ ውስጥ አለኝ እጅ እግር የሌለ አንድ ዳቦ ለመፈለግ በመቀመጫው መንፋቀቅ ሰው አለ። ያንን ሳይ በጣም ነው ወደ ራሴ ተመልሼ ራሴን ይሄን ስነግርሽ ለምንድነው ማንም ሰው ሙሉ አይደለም። እኛ ያጣነው ንብረት ነው፣ ነገር ግን ብርቅ አይደለም። መስራት ካለብን ጊዜ ሰርተናል። እና እኔ በቪዲዮ ወጥቼ ነበር ላውራ የፈለኩት ሀቡዬ ግን አልችልም። በቪዲዮ ሳውራ እንትን አይደለም። ለዛ ነው የምር እናት ጀግና ነሽ አንቺ። በጣም ጠንካራ ብርቱ ጀግና ሴት ነሽ። ከምንም በላይ በጣም መልካም ባላለሽ፣ 2 ጤነኛ ወንድና ሴት ልጆች አሉሽ። ምን ትፈልጊያለሽ ከዚህ በኋላ? በጣም ወጣይ አመሰግናለሁ። ሀብት መጣ ቀረ። ከዚህ በኋላ ለየትኛው ህይወት ነው ቤት ሰራሽ አልሰራሽ የምትጨነቂ? እኔ አሁን ከዚህ በኋላ ስንት ዓመት እንደምኖር አላውቅም። አይ ዶንት ኬር ቤት ሰራው አልሰራው አልጨነቅም። የሚያሳስበኝ ከልጄና ከባሌ ጋር ጥሩ ጊዜ አሳልፌ ጥሩ ሚሞሪ ልጆቼ ጭንቅላት ውስጥ ጥሩ ትዝታ ዘርቼ ቀኔ ሲደርስ መሄድ ነው የምፈልገው። ለልጆቼ ሀብት ንብረት ቤት አይደለም ማውረስ የምፈልገው፣ ትዝታዬን ነው ለልጆቼ ማውረስ የምፈልገው። ከኔ ጋር ያሳለፉትን ጊዜ የሰጠዋቸውን ፍቅር ነው በቃ ባገኘሁት አጋጣሚ ልጆቼን እንደምወዳቸው እየነገርኩ እየሳምኩ እያቀፍኩ ፍቅር እያጠጣው አሳድጌ ካለፍኩ በኋላ ስለናታቸው ስለሰጠኋቸው ፍቅር ትዝታ ነው ጭንቅላታቸው ላይ። ወላሂ ያንን 8 ዓመት ስኖር ምንም አይነት ነገር በቃ ይሄንን ህይወት አልኖርኩም ብዬ የሚቆጨኝ ነገር የለም ሀቡዬ። ለምሳሌ ባለው በሌለው ምንም ነገር ሳይጎለኝ አሁን እኔ ግን እዚህ ያለው ብዙ ነገር ይሰማል። ግን መስማት ስልሽ በቃ አንተ እንደዛ ቀባሬ ያኖርካት ጥጋብ እኮ ነው። አረ ነገር ለመደች ሴት ምናምን ነገር ግን ቤቴ ውስጥ ምን እንደጎደለ ምን እንደደረሰ ይሄ ሁሉ እየደረሰብኝ ራሱ ብዙ ነገር ይባላል። ነገር ግን ምስቴን ማቆ እኔ ነኝ። ከኔ በላይ ማንም አያውቃት። የምር በቃ እኔ እንጃ ምን እንትን ፊል እንዳረኩ ታውቂያለሽ? ለካ እንደዚህ የሚደግፈን ሰው ካጠገባችን ካለ በጣም ጀግኖች ነን። እኔ ወላሂ ወኔ የሆነኝ በቃ የሆነ የጀርባ አጥንት የሆነኝ በቃ እሱ ነው። ምንም እኔ ምንም አይደለም።
እዚህ ጋር እኮ እኔ ብር ሰርቼ ነው አይደለም እንትን የሚለው እዛ ጋር ግን ይሄን ነገር እየሰራ በቃ የሆነ ልጆች ሲማሩ ከትምህርት ቤት በኋላ ቁርአን ቤት ከቁርአን ቤት በኋላ ቤት ከቤት ወደ የሆነ ቦታ እንትን በቃ ሲያዝናናቸው ምን ስላቸው እኔ አላቅም ወላሂ አቡዬ እኔ እንጃ እኔ በቃ የሆነ ታውቂያለሽ አንደኛ የሆነ ነገር ላይ ጸንቶ መቆየትን እንትን አልኩት በቃ ተማርኩኝ ገብቶሻል ሁሌ ላይቭሽን ባልየው ቁጥር በተከታተልኩ ቁጥር አንድ ሰው ምንም ሊባል ይችላል ራሴን ባሳወቅኩት ልክ ማለት ነው እና አቡዬ አመሰግናለሁ የኔ ውድ እኛም እናመሰግናለን ዛሬ ቀኑ ባለፈው ሊገባ ፈልጌ እዚህ የሚያፈጥር እንትን ሰው ነበርና ለዛ ምክንያት ነው ያልገባሁትና በጣም ነው ማመሰግነው አቡ መቼ ነው ኮንትራትሽ የሚያልቀው አሁን ስንት ጊዜሽ ነው በዚህ አፉ ነው ያሰራሁት ኦኬ ገና ነሻ ትቆያለሽ አው ገና ነኝ ግን በቃ ሄጄ እንትን ልበል ምናምን ካልኩኝም ነው ግን ብቻ እኔ መመለሱ ለምሳሌ አሁን ልጆቼ ራሳቸውን አውቋል ብዙ ነገር አለና አሁንም ተመልሼ እንትን ከማለት ቆይ እስኪ የሚለው ነገር እንትን አለ ኢንሻአላህ አውዬ እዛም ደርሼ ላይቭሽ ላይ ደግሞ ገባለሁ ኢንሻአላህ ሁሉ ለመሄድ ሞክሪ ነገ የሚፈጠረው አይታወቅም በህይወት ላይ ካይኔ ራቀ ከልብ ይርቃል በተረጋጋን ቁጥር እየተረሳሳን ነው የምንመጣው ስለዚህ በቻልሹ መጠን ቶሎ ለመግባት ሞክሪ በፍቅር ይኖራል ግዴታ አይደለም ቤት መስራት ዋናው የሰልጅ በጤና ካለ በህይወት ካለ አብሮ ከኖረ ዳትሲት ነገ እንሙት ዛሬ ስለማናቅ ሰው አብረን ሳንኖር እንዳንሞት በጊዜ መሰብሰብ ነው ያለብን አንድ ቤት መኖር ነው ያለብን እና ውዴ አስቢበት በቻልሹ መጠን እሺ እናት እሺ አቡዬ በጣም ነው የምወድሽ በጣም ነው የማከብርሽ የኔ ውድ አላህ ከልጆችሽ ከምትመኝ ቦታ ደርሰሽ አላህ ከልጆችሽ ጋር ያሳይሽ ልሻለሁ አክብሬሽኝ እስካሁን ድረስ በቃ የሆነ ጊዜ ሰጥተሽ ስላዳመጥሽኝ በጣም ነው የማመሰግነው የኔ ውድ ክበሪልኝ እሺ እናመሰግናለን በጣም አሪፍ ታሪክ ነበረ በጣም ነው የምናመሰግነው ጎበዝ በርቺ ጀግና ሴት ነሽ እባክሽ ባልሽን አመስግኝልን ፕሊዝ አደራ አድርሽልን በጣም ወላሂ ባልሽን እንደምትይው እንደዚህ አይነት መልካም ባል ስለሆንክ እጅግ አድርገን በጣም እናመሰግናለን እህታችንን ሳዲን እንደዚህ ደስተኛ አርገህ ስለምታኖራት እጅግ በጣም አርገን እናመሰግናለን እንዳንተ አይነት ባሎች ይብዙ ይባዙ በይልን እሺ እናቴ አደርሳለሁ እና ከዚህ በዚህ አጋጣሚ የኔ ውድ ባል በጣም ነው የምወድህ በጣም ነው የማከብርህ የልጆቼ አባት እድሜ ዘላለም ኑርልኝ የጀርባ አጥንቴን እንጂ አላውቅም እኔ በቪዲዮ ማውራት ጎበዝ እንዲህ ነው እንጂ ለባል መመስከር እንደዚህ በቪዲዮ እኮ እና በጣም ነው የማመሰግነው የኔ ውድ ባል ኑርልኝ ሀቡዬ እህታችን አንቺም ኑርልኝ በሱ ስምም አመሰግንሻለሁ የኔ እናት ለእህቶቼም ደግሞ እንደዚህ አይዟችሁ አይዞሽ በርቱ ምናምን የሚለው እንደዚህ አይነት ሰው አላህ ይስጣችሁ ሁሉ ጊዜ ወላሂ ግን ዱአ አድርጉ ለምሳሌሽ እኔ ሁሉ ጊዜ እዚህ ሆኜ አላህን ለምን ነበር ያ ረብ ከምወደው ሰው አትነጥለኝ ሌላ በቃ ከሌላ ሰው ጋር እንድላመድ አታድርግ የሚለው ነገር ውስጥ ነበር ስለምን የነበረው ማለት ነው የምር ከልብ ከለምን ከልብ እንትን ካልነው ምንም እናገኛለን ወላሂ እንድላመድ አታድርገኝ አያምጣው ባል ቢሞት ላላ ደግሞ ልጅ ወለደች ለምን መሰለሽ በቃ ከእንደዚህ አይነቱ ሰው በቃ የሆነ ታውቂያለሽ የሆነ እንትን የምትይው ነገር አለ አይደለም ያ ነው እንትን ያልኩት ሰው እኮ ይላመዳል ለማዳ ነው እኮ ሰው ፍቅር እኮ እንደተላመድሽው ነው ነገር ግን የሆነ ከእንደዚህ አይነት ሰው አንቺም እኮ የሆነ የምትመኝ አይ እንደዚህ አይነት ባለ የምትይው ነገር ይኖራል ስለዚህ አቡዬ ይመትሽ ጎበዝ በርቺ እሺ እናቴ እና ደህና ደሪልኝ በጣም ነው የምወድሽ በጣም እናመሰግናለን ችግር የለውም